በነገራችን ላይ ትንሽ ተንተን ላድርገው። የዛሬው በነገራችን ላይ ባለፈው ሳምንት ፕሮግራማችን አስቀድመን አስተዋውቀነዋል። የቅርብ ወዳጆቿና ጓደኞቿ አቤቴ እያሉ ያቆላምጧታል። የቀድሞ ምሽት ክለብ ደንበኞቿ ሸግዬላ እያሉ ይጠሯታል። አንዳንዶች ደግሞ የታለቻቸው ወሎዬ እያሉ ያስጠሯታል። ጥንቅቅ ያለችዋን ጉራጌት ወሎዬ አድርጓታል። ቀደም ባሉት ዘመናት ይህችን ልጅ ሳውቃት ሲበዛ ቀልደኛ፣ ተጫዋችና ፎለፎል ቢጤ ነበረች። አሁን በዚህች አጭር ቀናት ውስጥ እንደተረዳሁት ግን ይህች ልጅ ዛሬ ጨምታለች። ጥፊ ይለኛል ሂጂ ብረሪ፣ በሀገራችን ወግ በባህል ኑሪ፣ ባላገር ሄደሽ በእምነትሽ ኑሪ፣ ቤተ ክርስቲያን ስመሽ ወንጌል ተማሪ፣ ለምግባር የቀድመው ነገር ነው የሚል መጽሐፉ። የሆነው እንደዛ ነው። ትናንትና ራያ ሙኔ 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 እንደው ምንም ኧረ ምንም እኔ አንተ እኔን አታምንም፣ እኔ አንተን አላምንም፣ እንደው ምንም እንደው ምንም አንተማመንም ብላ ዘፈነች። ራያ ሙኔ ሙኔ እንደው ምንም አንተ እኔን አታምንም። እነሆ ደግሞ ዛሬ የሳቱ ዳር ሳቅ ጨዋታ ምን ሊረባኝ ከቶ፣ ብቻ ጌታዬን በካስኩት ይሄ ሌሊት ነግቶ፣ መሰንቆ ተነስ ከኔ ጋር ከእንግዲህ ማስጨፈር ይብቃ፣ ከበሮ ተነስ ከኔ ጋር የሞተልኝን ፍለጋ ብላ ዘፈነች። የሳቱ ዳር ሳቅ ጨዋታ ምን ሊረባኝ ከቶ። አቦነሽ አድነው የዛሬው በነገራችን ላይ ጉዳይ አድርጓታል። ክብራትና ክብራን አድማጮቻችሁ አብራችሁን ትሆኑ ዘንድ በድጋሚ በአክብሮት እንጋብዛለን። የደራው ጨዋታ የደራው ጨዋታ። አንዳንድ ጊዜ በምታነቢያቸው በምትመለከቻቸው ጉዳዮች ዙሪያ ይሄ ነገር የመቼ ነው እንዴት ነው የተሰራው የሚል ጥያቄ የሚያጭርብሽ ጊዜ የለም? አለ፣ በጣም አለ። በሙዚቃ ላይ አጋጥሞሽ ያውቃል? በጣም ብዙ ጊዜ፣ በተለይ ሙዚቃ እኔ ያው ትንሽ እንዳንተ ብዙ አላውቅምና ያጋጥመኛል ሁሉ ጊዜ። አንድ ሙዚቃ አገኘውና አዳመጥኩት። በጣም ከ7 ጊዜ በላይ ነው የሰማሁት። ይሄን ሙዚቃ የተጫወቱት ብዙነሽ በቀለ፣ ጥላሁን ገሰሰ፣ መሐሙድ አህመድ ሶስቱ ናቸው እየተቀባበሉ። የሙዚቃ መሳሪያ ግን ከቶንም አላጀባቸውም። ያሉት አንድ ክበብ ውስጥ ነገር ይመስላል። ጫጫታዎች አሉ። ግጥሙን እየሰሙ ደግሞ የዘፈኖቹን የሚያዳንቁ ያሉ የሚያጨበጭቡ የሆነ ነገር የሚያሙቁ የሚመስሉ ሰዎች ደግሞ ከበስተጀርባው ድምፁ ይሰማል። ክብራን አድማጮቻችን እስቲ እናንተም ስሙት። የት ቦታ ላይ ሆነው የተጫወቱት ይመስላችኋል? ይሄን ነገር እዚህ እያወራሁት ያለው አሁኑ ልክ ባየር ላይ ወደዚህ ወደ እናንተ ከመስደዳችን በፊት ከአቢቴ ጋር እያወራን ነበር። እንዲህ አይነት ሙዚቃ እንለቃል ወይ አውቀዋለሁ እኔ የት ቦታ እንደተጫወቱት ሁሉ ቪዲዮን ሁሉ ተመልክቼዋለሁ አለች። በጣም ነው የተደሰትኩት። እስቲ እናንተ ይገምቱና አቢቲ በኋላ መልሱን ትነግራቸዋለች። ሰላምም አላለቻቸውም። ማብራ በዛው ሰላም ለምን አሁን አታያቸውም? ክብራትና ክብራን አድማጮቻችን ብለሽ እሺ። ክብራና ክብራን አድማጮቻችን በዚህ ፕሮግራም ላይ ዛሬ ከናንተ ጋር እንደዚህ እንድገናኝ ደረጀ አዜብ ይህንን የመሰለ ልብ ለልብ የምንነጋገርበትን ሰዓት ስለሰጡኝ በጣም አመሰግናለሁ። እናንተንም እንደዚሁ ያው ፕሮግራማችንን በመከታተል ዘና እንደምትሉ አምናለሁ። የድሮ ተጫዋችነትሽ ብቅል የለም? አቦነሽ ፍንጭት ነበርሽ እንዴ ድሮም? አዎ ድሮም ፍንጭት ነበር። ከረጅም ጊዜ በኋላ ስለተገናኘ ኦልሞስት ከ20 ዓመት በኋላ እኮ ነው የተገናኘ ነው ማለት ነው። ልክ ነው። ለመጀመሪያ ጊዜ
ሚዲያ ላይ በጋዜጣ አጋጣሚ ይዘሽ ነይ ብትለኝ ይዤልህ መጣ ነበር። የመጀመሪያ ጋዜጠኛ ኢንተርቪው ያረከኝ በጋዜጣ አንተ ነህና ያ ጋዜጣ ሁሌም አሜሪካን ሀገር ይዤው ሄጃለሁ። እዚህም ደግሞ በዶክመንት አስቀምጬዋለሁና በጣም ደስ የሚለኝ ኢንተርቪውና ማረሳው ነበር። በጣም ነው የማመሰግነው። ይሄንንም ስላስተዋወቅሽ በጣም ደስ ብሎኛል። ዘመኑን አራኩት 20 ያደረኩት እንዴ 16 ዓመት። አዎ እስቲ ሙዚቃውን እንስማው። ክቡራን አድማጮቻችን እስቲ እናንተም አዳምጡት። ይሄን ያለ ሙዚቃ መሳሪያ አጃቢነት ብዙነሽ በቀለ፣ ጥላሁን ገሰሰ፣ መሐሙድ አህመድ ናቸው የተጫወቱት። የት ቦታ ላይ በምን አይነት ሙድ ሆነው እናንተ የራሳችሁን ንገሩን። መጨረሻ ላይ አቢቲ የምታቀም ታስረዳናለች ሙዚቃውን። ምን ያልከሰክሳል መኝታው ስርስሪ መድኃኒት ቀባሪ ባላንጣ ይመስል ተጎበልዬ ጉብልዬ ናተው ጉብልዬ ጉብልዬ ባቡር መንገድ ዳር ጉብልዬ የቆምኩት አሁን ጉብልዬ ስንቱን አሳልፌ ችለው ይሆን ጉብልዬ ያዳተህን ድንጋይ ጉብልዬ ስቆጥር ስቆጥር ደግመህ ወደካሉ ያንተ ጉዳይ አልክም ጉብልዬ እርቅና ሰጡም ጉብልዬ ቀን ጠርፎ ላይ ጉብልዬ ያላቃቂ ያለ ጉብልዬ ያስብል የለም ወይ ጉብልዬ እንግዲህ ሆድ ለሆድ ጉብልዬ አልተገናኝም ሰው ጉብልዬ ካጂን ካጂ ከርቶት ጉብልዬ ብድሩ እስኪደርሰው በተናደው መንገድ እንዳትራመጂ በተናደው መንገድ እንዳትራመጂ የኔ ስል አይደለሽ እኔን አስወግጂ አይ ጉብልዬ 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 ወይኔ ወይኔ ጉብልዬ ወይኔ ለፍቶ ምና ጉብልዬ ወይኔ ወይኔ ጉብልዬ ወይኔ ለፍቶ ምና ጉብልዬ አለቀሽ ጎመኔ ጉብልዬ ቀጣፊው በዛና ጉብልዬ ባካችሁ ሰዎች ጉብልዬ ተው ንገሩኝ መላም ጉብልዬ ባካችሁ ሰዎች ጉብልዬ ተው ንገሩኝ መላም ጉብልዬ አይኮነንም ወይ ጉብልዬ ቀጣጥፎ የበላም አወይኔ ወይኔ ወይኔን ባካችሁ አወይኔ ወይኔን ወይኔን ባካችሁ እሷን ባስታወስኩት ልብ ያለቀላችሁ ጉብልዬ ናንቺ ጉብልዬ ጉብልዬ ናንቺ ጉብልዬ። ልክ 1 ደቂቃ ከ40 ሰከንድ ላይ ጥላሁን ሊወጣ ሲል የሚለው ነገር በጣም ነው ደስ የሚለኝ። በኋላ ለአድማጮችም ደግመን እናሰማቸዋለን። የት ቦታ ላይ ነው፣ መቼ ነው፣ እንዴት አይነት ሙድ ላይ ነበሩ የሚለውን አቢቴ አቦነሻድ ነው የምታውቀውን ትነግረናለች። እናንተ እስከዛ የምታውቁትን እንግዳችን አቢቲ ናት። የደራውቻታ አቦነሻድ ነው። ስለ አቦነሻድ ነው የፈለጋችሁትን አስተያየት፣ አድናቆታችሁን፣ ጥያቄያችሁን በ8111 በተለይ እዚህ አጠገባችን ፊት ለፊት በሚታየን ቴክስት አድርጉልን። በስልክ ቁጥሮቻችን እንደገና እንደግመዋለን 0115
53 60 06 0115 53 60 08 አይኔ ይሸቅላል። አየሁ እኮ በእነዚህ እንግዲህ ደውሉ እስከ 11 ሰዓት ድረስ እንግዲህ የደራው ጨዋታ ከእናንተ ጋር ይቆያል። መልእክትና አስተያየቶቻችንን እንጠብቃለን። አድምጡን። ወደ ሰሞነኛ ጉዳይ እንግባ። የደራው ጨዋታ የደራው ጨዋታ ታሪካችን ብዙ ሊያስኬደን ስለሚችል በየጊዜውም ቃለ መጠይቅ አድርጌላት ስለነበር ከዚህ ቀደም አቢቲን ወይም አቦነሽ አድነውን የመጀመሪያዎቹን ልጅነቷ ዝም ብዬ ልውጣው እንዲሁ በቃሌ ላውራ እየተቀባበልን አቦነሽ ሐይቆችና ቡታጅራ እዛ አካባቢ የምትገኘው ቡኢ የምትባል ትንሽዬ ከተማ እዛ የበቀለች ልጅ ናት። የ9ኛ ክፍል ተማሪ ሳለች አንድ ቀን ትምህርት ቤታቸው ውድድር አለ። የምን ውድድር? እነዚህ ወታደሮች መጥተው ለኪነት ክፍል ዘፋኝና እስክስታ የሚመታ ተወዛዋዥ ይመርጣሉ፣ ይመለመላሉ። እና ነይ እባክሽ ነይ ትላታለች ጓደኛዋ። ኧረ እኔ ምን አውቃለሁ፣ ኧረ በጭራሽ እንሂድና እንመልከት፣ እኔ ዘፈን አልችል፣ ለምንድን ነው የምሄደው? በፍጹም ካልሄድን ብላ ሙጥኝ ትላታለች። አቤቲ በጣም ታስቸግራለች። ነገር ግን ልጅቷ ስታግባባት ደስ ያለኝ አራዳ መሆኗ። እስቲ አዲስ አበባ ሰዎች ምን እንደሚመስሉ እናያቸው ብላ ነው እውነት እስቲ እናያቸው ብላ ተከተለች አቤቲ። ከዛ በኋላ ሲሄዱ ግቢው ተተራምሷል ምናምን። አሁን እሷ በቀዳዳ ነው የምታየው። አንዳንድ ጊዜ ሰው ተፈጥሮ እድል በጣም ነው የሚገርምሽ። የሂሩት በቀለን ወደ ኋላ ልመለስ። ሂሩት በቀለ አንድ ቀን ይሄ ትክክለኛ እውነተኛ ታሪኳ ነው። አንዲት የሰፈር ጓደኛዋ ሂሩቴ አለቻት፣ እባክሽን ነይን እስቲ ምድር ጦር ኦርኬስትራ። በነገራችን ላይ መጀመሪያ የተቀጠረችው ምድር ጦር ኦርኬስትራ ነው። ተካሰውባታል ይባላል። እሷን አንተ ሸጎጥ ነው። ለምን መትረየስ ጂፕ ተደግኖ ጦርነት ሊነሳ በጦር ሰራዊትና በፖሊስ መካከል ትልቅ ጦርነት ነው የነበረው። ለኛ ጋቱን ለኛቱን እንዴ ሰርቀው ፖሊስ እኮ ሰርቆ ወስዶ እንዴት እንዳዘፈናት ስቶሪው ራሱ ታሪኩ በጣም ነው የሚገርመው። ፖሊስ ሰርቆ ደስ ከዛ በመጨረሻ ላይ ምንድነው የሆነው? ጓደኛዋ ናት ነይ እባክሽን እኔ ምን አረጋለሁ ነይ በቃ እኔ ስወዳደር እንኳን ታየኛለሽ ብላት ነው። ታይዘው ሄዱ። ከዛ በኋላ ያቺኛዋ ጓደኛዋ መፈተን ስትጀምር አንቺ ነይ ግቢ ሲባል እንዴ እኔ ከሷ ጋር ነው የመጣሁት እኮ ነው ተሞከሪ ተብላ ነው እንዴ እኔ ዝም ብዬ ነው የመጣሁት ዝፈኝ አሏት። ስትዘፍን ወደቁ ሰዎቹ። በቃ ማመን ነው የተሳናቸው። እንደዛ ነው የተቀጠረችው። ያቺ ልጅ ግን አልተቀጠረችም። አይገርም? በቃ ህይወት እንዴት መዛ እንደምታወጣ በጣም ነው የሚያስገርመው። ከዛስ ደንግጣ መቼስ አይኖቿን ታውቂያቸዋለሽ። የሂሩት በቀለ ምን ዛጉል የሆነ ገልበጥ ሲሉ እኮ እንደው ገዳይ አይኖች ነው ያሏት በእውነት። እነዛን አይኖቿን እንደዛ እንትን ያደረገች ከአቦነሽ ጋር የሚመሳሰሉበትን ነገር ልነግርሽ ነው። ምግብ እስማ አልበላም ታፍር ነበር። በጣም አይናፋር ስለነበረች ነው። እና አረ እባክሽን አንቺ ልትሞቻለሽ፣ ምግብ ካልተበላ ደግሞ መስፈን በጣም ከባድ ነገር ነው ሁሉ ቢሏት እጅግ በጣም ታፍራለች። አትበላም ነበር። ጠግቤያለሁ ነበር የምትለው። አቢቲም ማዕከላዊ ከመጣች በኋላ ምግብ አትበላም። ኧረ አንቺ ልጅ ቢስት ጠግቤያለሁ ነበር የምትለው። የአቢቲ ምክንያቷ አላት። እሷም በኋላ ተነግረናለች። ነይ ያሏት ብለህ አቆመ ነበረ። ከዛ መመሳሰሉ በጣም ነው የሚገርመው። ነይ ብለው ጠሩሽና አስገቡሽ። ምን አዘፈኑሽ? ልክ ነው። 9ኛ ክፍል እያለው ያኔ ድሮ ክብረ ዘበኛ በኋላ ማዕከላይዝ የሚባለው ትልቅ የሙዚቃ ክፍል ነበረ እና በየሀገሩ እንደዚህ እንዳሁኑ አይደል ምናምን የለም። በየሀገሩ እየዞሩ ሙያተኛ ወጣቶችን ይመለምሉ ነበርና ክፍሉን ለማጠናከር በአዲስ ወጣቶች እንደዛ ጉራጊኛ ዘፋኝ ሊፈልጉ ነበር የመጡት። በወቅቱ ኪነት የነበሩ እኔ አልነበርኩም
የቀበሌ ኪነት ውስጥ እንኳን የለሁበትም። ምክንያቱም ድምጽ እንዳለኝም አላውቅም ነበረ። ድምጽ እንዳለኝ ብቻ ሳይሆን የሙዚቃ ስራ ሙያ እንደሆነ በዛን ሰዓት የመረዳቱ አቅም አልነበረምና እሰማለሁ፣ ሬዲዮ እሰማለሁ። ግን እኔ እዛ ሬዲዮ የሆነ መንፈስ ነገር ነበር እንጂ የሚመስለኝ እንደዚህ ሙያ ሆኖ ሰው የሚተዳደርበት አይመስለኝም ነበርና እኔ የምደርስበትም አይመስለኝም። ስለዚህ እውነትም እንዳልከው ጓደኛዬ እዛ የመጡት ከአዲስ አበባ የመጡት ሰዎች የከተማውን ልጆች ሰብስበው ኪነቶችን ሰብስበው በከተማ ውስጥ በዛን ሰዓት ድምጽ አላቸው የሚባሉትን ሰዎች ሲፈትኗቸው የላቸውም ለካ። እነሱ ደግሞ በጣም የሙዚቃ ሰዎች ናቸው። አንደኛው ሁሌ መማነሳቸው ኮሎኔል ለማ ደምሰው፣ አየለ ማሞ ነበሩ ሁለቱ። ስለዚህ ሁለቱም በሙዚቃ የበቁ ናቸው እና ከዚህ ከትምህርት ቤት ውስጥ ሁሉም የትምህርት ቤቱ ተማሪ መሳተፍ አለበት። የቡኢ ሁለተኛ ደረጃ ትምህርት ቤት ነው። ብዙ ተማሪ ያለበት ነው። ከዛ ከያቆችና ቡታጅራ ውስጥ ስለዚህ ሁሉም ተማሪ ኮሎኔል ለማ ደምሰው ማዕከላዊ ዚያን የነበሩ ማለት ምድር ጦር ናቸው። ግን እኔ በተቀጠርኩበት ሰዓት የዛ ኃላፊ ነበሩ፣ እሳቸው ነበሩ ኃላፊና በቃ ሁሉም ወጣቶች ስለሆኑ ከዚህ ወጣት ውስጥ ማን ሙያተኛ እንደሚሆን አይታወቅም፣ ሁሉም ይሞክር ተባለ እና እኔ እንደውም የተሰበሰቡበትን ቦታ አልሄድኩም ነበር። እንዳልከው ጓደኛዬ ገፋፍታ ነው ይዛኝ ሄደችው ልንያቸው ብላ። እሷ ግን ሳንጎራጉር ለካ ድምጼ ደስ ይላት ነበር። አብረን ብቻችንን ለሷ ብቻ አንጎራጉርላት ነበር። ሬዲዮ ነበራችሁ ቤታችሁ? ሬዲዮ አለ። የሬዲዮ ያው እኔ ውስጥ ገብታ ቁጭ ብላለች ሁሌምና ስለዚህ ታውቃለች። እንሂድ ነው ያለችው። ግን የምፈተንበት ሁኔታ እንዳለ አታውቅም ነበረ። ዝም ብሎ ለማየት ነው ሁላችንም ሄድ ነው። በኋላ አስፈትነው ያን ሁሉ የሃይ ስኩሉን ተማሪ ሲያጡ ሁሉም ይሞክር ሲባል እኔን እሷ ትችላለች ብላ ገፈተረችኝ። እንደዛ ነው የሆነው እንጂ እሷ ተወዳዳሪ አልነበረችም። እሷ ትችላለች ነው ያለችው። በኋላ ስሞክር የማንን ዘፈንሽ? ምን ዘፈንስ ታውቂ ነበረ? በሬዲዮ የምሰማውን የብዙነሽን በደንብ አቋም የትኛውን? የብዙነሽ የእናት በዛን ሰዓት የሚያስለቅስ ፍቅር፣ እንደገና ደግሞ መስፍን አበበ በዛን ሰዓት በጣም ታዋቂ ነበረ። ያዥልኝ ቀጠሮ የሚለውን እሱን ነበረ በቃ የሰማሁትን የወንዱንም የሴቱንም ስለነበር ማለት ነው። ስለዚህ ይሄን ስለላቸው በቃ እርግፍ አድርገው እቺ ናት ወደፊት ትልቅ ድምጻዊ ሊወጣት የሚችለው ብለው ይዘውኝ የመጡት። አቦነሽ የዚያን ጊዜ ለትምህርቷ እጅግ ከፍተኛ ግምት ትሰጥ ነበረ። ስለዚህ የለም እኔማ ከእናንተ ጋር አልሄድም ብላ ድርቅ አለች። ቤተሰቦቿ ተጠየቁ። በፍጹም ልጃችንማ ከእኛ ተነጥላ አትሄድም፣ እንድትማርልን ነው የምንፈልግ። አስቸገሩ። ጎረቤቱ፣ ቤተሰቡ ልጃችን ወደ ሙዚቃው አትሄድም ወደ ትምህርቷ ነው አሉ። በመጨረሻም የትምህርት ቤቱ መምህራንና ዳይሬክተር እባካችሁ ይህች ልጅ ከተማችንን ታስጠራልን፣ ትምህርቷንም ቢሆን እኮ እዛው ሆና መቀጠል ትችላለች በሚል ቤተሰቡን በመላ አግባቡ። በመጨረሻም አቦነሽ ደብተሮቿን የ9ኛ ክፍል ደብተሮቿን የሳይንስ፣ የህብረት ምንም አይቀራት የለም የሂሳብ፣ የአማርኛ ጥርንፍ አድርጋ ሰብስባ እሺ ብላ ተጫነች። ትንሽ የአቦነሽን ልብ ያባቡት እንዲህ በማለት ነበረ። ይኸውልሽ አቢቲ እኛ እኮ የምንወስድሽ ብዙነሽ በቀለና ጥላሁን ገሰሰ የሚሰሩበት መስሪያ ቤት አብረሽ እንድትሰሪ ነው አሏት። ይሄኔ ልቧን ትንሽ ደስ አለው። ከዛ በጦር ሰራዊት መኪና ጭነው አመጧት። በምንድን ነው? በአውቶቡስ ነው? በአይፋ ነው? በኡራል ነው? በዚል ነው? ያኔ እንግዲህ የነበሩ ዝነኛ መኪኖች የጦሩ እነዚህ ነበሩ። በምን መጣሽ ከቡኢ አዲስ አበባ? ለነገሩ እዛ ለዘፋኝነት ሲመርጡኝ ሚሊተሪ ቤት እንደሆነም አላውቅም ነበረ። እንደውም ታስታውስ እንደሆነ የመጀመሪያው ኢንተርቪው ስታደርገኝ የነገርኩት ነገር ምንም ስለ ውትድርና የዛ የተወራ ነገር የለም። ምክንያቱም በዛን ጊዜ የነበረው አመለካከት ጥሩ ስላልነበር እናንተም ብትሆኑ እዛ አካባቢ ፖሊስ ነው እንጂ የምታውቁት ቅጠልያ የለበሰ ሰው አይታችሁ አታውቁም። እና
ፖሊስ አለ። ምናልባት እዛ ከተማ ውስጥ 01 ቀበሌ ናት። 3 ፖሊስ ወይ 4 ፖሊስ ቢኖር ነው ይሄንን ነው ያየነው። ምንም ስለዚህ ስለ ሙዚቃ ብቻ ነው የተወራው። እዛ ሙዚቃ እንደምጫወት እንዳልከው ጥላውን ገሰሰ፣ ማህሙድ አህመድን፣ እሳቱ ተሰማን ያፈራ ቤት ነው። አሁን ደግሞ ብዙነሽ በዚህ ክፍል ውስጥ አለች። በዛን ጊዜ እነ ጥላውን ገሰሰ ወደ ብሔራዊ ቲያትር ምናምን ነበር የሚጫወቱት እና እንደሱ ሲሉ በጣም ነው የገረመኝ። ባልገመትኩት ሁኔታ ነው። ስለዚህ እንደዛም ሆኖ አባትና እናቴን በጣም ፈርቻ አልሄድም ብዬ ነበረ። ግን የትምህርት ቤቱ ዳይሬክተር እንዳልከው አስተማሪዎቼ አሁን እንደውም አንዱ የሳይንስ አስተማሪ አሜሪካን ሀገር ዶክተር ሆኖ አገኘዋለሁ እና እነሱ መጥተው ነው መሄድ አለብሽ፣ ትልቅ እድል ነው፣ ትምህርትሽንም መማር ትችያለሽ እና ይሄ ሙያ ትልቅ እድል ነው፣ መሄድ አለብሽ። የወረዳ አስተዳዳሪው ሳይቀር ነው የተሰበሰቡት የሀገሩን ስም ታስተዳድሪሽ ተብዬ ደስ የሚል ነገር ነው። እና በዛለት አልወሰዱኝም። አሁን ከነገ ወዲያ ነው መተን የምንወስድሽ፣ በዚሁ ወላይታ እንሄዳለን፣ ስንመለስ ነው ይዘንሽ የምንሄደው አሉ። እነሱ የመጡት በፐብሊክ ትራንስፖርት ነበር የሚዞሩት፣ በአውቶቡስ ነው። ስለዚህ በአውቶቡስ ነው የመጣሽው። በአይፋ ሄድሽ? አይፋ ብዬ አሁን ድንገት ስሙን ሳነሳው እንደው ለአይፋ ልጁ ፍቅር አለኝ። አይፋ በጣም ዝነኛ ነበረ። ሄደሽ ታውቂያለሽ? በአይፋ ሄጃለሁ አይደለ? በአይፋ ያልሄደ ማን አለ? በጣም ዝነኛ መኪና ነበረ። ስመጣ ነበረ እንደነገርኩ ያኔ ትዝ ይል እንደው ኢንተርቪው ስመጣ ማዕከላዊ ግቢ ሚኒሊክ ነው። የሴት ወታደር የወንድ በቃ ብዙ ወታደሮች ተደርድረው ሳይ በቃ ጦር ሜዳ መጡኝ ማለት ነው ብዬ ደነገጥኩኝ። አይፋ በብዙዎቹ አይኤፍኤ ስለሆነ አይፋ ለእናት ሀገሩ ተደፋ ይባል ነበረ። አይፋ አይኤፍኤ ስለነበረ ኢንተርናሽናል ፉሊሽ አውቶሞቢል የሚሉት ነበሩ። አንዳንዶች ደግሞ ሁሌ ስለሚገለበጥ አይኤፍኤን አይ ዶንት ኬር ፎር አክሲደንት ይሉት ነበረ። አቡነሽ ሲተነትሩት በጣም ነው የሚገርመኝ። ክቡራትና ክቡራን አድማጮቻችን አቡነሽ አድነው ናት አብራን ያለችው። አቤቴ እሺ ገባሽ። ለምንድን ነው ምግብ አልበላም ብለሽ ያስቸገርሽው? አንድ ሁለተኛ፣ ለምንድን ነው በወታደራዊ ቤት ደንብ ሕግ ስርዓት መሰረት አንድ የሰልፍ አስተማሪ ወይም ማሰልጣኝ ሁሌም ሲያዝ ሰልፈኛ ራስ ቀኝ ይላል፣ ቀኝ ትዞራለች፣ ሰላምታ ዝቅ ይባላል፣ ሰላምታ ይሰጣል። ነገር ግን የትም ተሰምቶ ተደርጎ በማይታወቅ ሁኔታ የማዕከላዊ እዝ ሰልፍ አስተማሪ የኪነት ቡድኑ ሰልፍ የሚያሰለጥነው ሰልፈኛ ራስ ቀኝ ይላል። ቀኝ ከዞርሽ በኋላ ሰልፈኛ ከአቦነሽ በስተቀር ሰላምታ ስጥ ይላል። ለምንድን ነው አቦነሽ በስተቀር አባቴሙት? ለምንድን ነው? ይህንን መቼም በደንብ እንግዲህ ውስጥ አዋቂ የነገረህ ነገር አለ ማለት ነው። መጀመሪያ ስመጣ እንደነገርኩ ያው ልክ ስገባ ወታደራዊ ክፍል ነው የገባሁት። መሰልጠን ነበረብኝ። አንድ ወታደር የሚገባውን ስልጠና ማግኘት ነበረብኝ ለ6 ወር። ጠዋት ስፖርት እንሰራለን ስልጠና፣ ከዛ ከሰዓት በኋላ ደግሞ ሙዚቃ ነው የምናጠናው። እንደዚህ ነበር የሆነው። ስለዚህ በመጀመሪያ ምግብ አልበላም ያልኩት የነበረው ከምግቡም ጀምሮ እጄ 6 ጣት ነበር። እስቲ አሁን የለም ሁለቱም ላይ ነው። ሁለቱም ላይ 12 ጣት ነበርኩኝና ያንን እንዳያዩብኝ ደግሞ አወጣጡ ደስ የማይል አወጣጥ ነው። አንደኛው ሚንጠለጠል፣ አንደኛው ደግሞ ወደዚህ እንደዚህ ቀሰር ቀጥ ያለ። ሰላምታ ስትሰጪ ስድቤት ባለጌ ስድቤት ሳደብሽ ይመስላል። በጣም ነው የሚገርም። እናት በይም እና እነሱ ጓደኞቼ እንዳያዩ እዛ የነበሩት ከኔ ጋር የተቀጠሩት ገና እኔ መጨረሻ ላይ ነው የተቀጠርኩት እና እነዛ እንዳያዩ አልበላም አልኩኝ። በኋላ በስንት መከራ ስበላ ያው መታየቱ አልቀረም፣ ታየ። በምን ትሸፍኛለሽ? በምንም የማይሸፈን ነው። ሌላው ሰላምታ ከአቦነሽ በስተቀር የተባለበት ምክንያት ስልጠና ላይ ያለን ከኋላ ያሉ ትልልቅ ረጃጅም ልጆች ይስቃሉ፣ ትእዛዝ አይቀበሉም የአሰልጣኙን። ለምንድን ነው የሚስቁት? እሳቸው ከሩቅ ሆነው ስለሆነ አልገባቸውም። ለምንድን ነው የሚስቁት? እነዚህ አይታዘዙም እነዚህ ወታደሮች ምናምን ብለው ሲቀርቡ ለምንድን ነው የምስቁት ብለው ሲጠይቋቸው አይ የአቦነሽ ጣት አስቆ ነው አሉ።
ከዛ ራቅ ብለው ካቡንሽ በስተቀር ሰላምታ ስጥ ብለው ቀየሩት። እንደዛ ነው። እዛው ማዕከላዊ እዝ ሁለቱም ተቆረጡ። እዛው ነው የተቆረጠው። ሆስፒታል ነበር እዛ ትልቅ። የመጀመሪያ ልጅሽም ሴት ልጅሽም የመጀመሪያው ነው? ሁለተኛው ልጅሽ 6 ጣት? የመጀመሪያው ልጅ ልክ ነው 6 ጣት። እግሯም እንደውም እሷ እግሯም 6 እጇም 6 ሆና ነው የተወለደው። ከቤተሰብ ነበር እንደዚህ ከእናንተ ቤተሰብ አለ። ይሄም ወንድሜ መኩሪያ ያለው የምርሽ ነው 6 እሱ እግሩ ላይ 6 ነበረው። አሁንም 6 ነው። አሁን እዚህ የመጣው ስቱዲዮ ያሳያል። እና ጫማ አሁንም 6 ነው። አንድ እግሩ 6 ነው። አንዱ በራሱ ጊዜ ተበጥሷል። የሚገርም ነው። ያጋጥማል። በጣም የሚገርም ነገር ነው። ከዛ ስልጠና ወሰደች። ትምህርቱ እንዴት ሆነ? ደብተሮችን ይዘሽ ነበር የመጣሽ? ትምህርትሽን ትቀጥያለሽ ስለተባልኩኝ በእርግጥም ከ6 ወር በኋላ መነን ትምህርት ቤት ገብቼ ነበር። የማታ እዛ ማር ነበር። የምትኖሪው ማዛው ማዕከላዊ ግቢ ውስጥ ነበር? ግቢ ውስጥ ነው። መነን በእግሬ ቅርብ ነው 6 ኪሎ ስለሆነ እዛ ማር ነበር። የማታ ቀጥል እስከ 11ኛ ክፍል ሄድሽ? እስከ 12ኛ ክፍል እስከ 12 ሄድሽ። በጣም ትልቅ ነገር ነው። ወደ ጳጉሜ 6 1981 እንምጣ። ቲያትርና ባህል አዳራሽ ማዘጋጃ ምንድን ነበር የሆነው? በህይወትሽ ያ ቀን ትልቅ ቀን ነበር። የዛን ቀን ለመጀመሪያ ጊዜ መድረክ ላይ የምወጣበት ቀን ነበረ። የአዲስ ዓመት ዝግጅት ነው እና ያው ብዙ ታዋቂ ዘፋኞች፣ ሙዚቀኞች ባሉበት ነው እና የዛለታ እኔ እንደዚህ አይነት መድረክ አይደለም ትንሽ መድረክ ላይ እንኳን ወጥቼ አላቅም። በእርግጥ ልምምድ አድርገናል። እዛ የመለማመጃ አዳራሽ አለ። ግን ህዝቡን ተሰብስቦ ሳየው በጣም ደንግጫለሁ እና ተራዬ ሲደርስ በጣም ልቤ እየመታ ነበረ። የመጀመሪያ መድረክ ላይ መውጣቴ ነው እና ስፈራ አትፍሪ ብላ ያበረታታችኝ ብዙነሽ በቀለ ነበረች። አጠገብሽ ነበረች? አጠገቤ ነበረች። ስፈራ አይዞሽ፣ ህዝቡን ፊት ለፊት የምትፈሪ ከሆነ ከላይ ጭንቅላቱን እንደዚህ እያየሽ አይናቸውን አትመልከቺ እና እንደዛ ሆነሽ መስራት አለብሽ። ስለ ስራሽ ብቻ ነው ማሰብ ያለብሽ፣ ከፈራሽ ትደናገሪያለሽ ብላ ያበረታታችኝ እሷ ነበረች። ከብዙነሽ ጋር የሚመስል ነገር አላት ትባያለሽ አንዳንድ ዘፈኖች ላይ። በእርግጥ ወፍራም ድምጽ ነው ያለሽ አቦነሽ። የብዙነሽ ቀጠን ያለ ነገር ነው። ግን አንዳንድ ዘፈኖች ላይ ቅላጼ እንደዛ እንደ ብዙነሽ አለ። በፊት የሚገርመው በልጅነቴ ብዙ የሷን ዘፈኖች ዘፈን ስለነበር ሜጋ ኪነ ጥበባትም አሸንፈሻል በብዙነሽ ዘፈን። ልክ ነው። አንደኛ ወጥቻለሁ እና የሷ ነበር የሚመስለው፣ ግን በኋላ እየወፈረ መጣ መሰለኝ። እንዴ አሁን እኮ በጣም የሆነ ወፍራም እንትን ያለሽ እና የብዙነሽን በጣም ወዳለው ብዙ ስራዎቿን ሰርቻለሁኝ። ማለት በምሽት ክለብም በተለያየ ቀርቤታችሁ እንዴት ነበር ከሷ ጋር? በጣም በቃ አንድ ላይ እንሰራ ነበር። እሷ አበረታታች እና ፖዚቲቭ የሆነች ሰው ነበረች እና ደስ ትላለች። ለሙያዋ ያላት እንትን አላድል ጥረቷ፣ ፍላጎቷ፣ መውደዷ፣ ፍቅሯ ራሱ መድረክ ላይ ስትወጣ የምትለወጠው ነገር ምናምን ትዝ ይለኛል እና ለ2 አመት ያክል ከሷ ጋር ሰርቻለሁ። ከ2 አመት በኋላ ነው ህይወት ባለፈው። 1983 የስርዓት ለውጥ ተደረገ። ከዚያም በኋላ የኪነት ቡድኑ አባላት ተበተኑ። የት ገባሽ? መጀመሪያ ያው እንደማናችንም አንድ ያጎቴ ልጅ ነበረ፣ ወደሱ ጋር ነው የሄድኩት። ምክንያቱም እኔ ቤተሰቦቼ እዚህ ስላልነበሩ። ማዕረግ አግኝተሽ ነበር ወይ? በማንሳት ተራ ወታደር ነበር። 3 አመት ነው የሰራሁት እና ያው ብዙ መስራት አለብኝ። ስለዚህ ወደዛ አመራው። በኋላ ያው ትምህርትሽን ቀጥይ ብሎኝ ነበረ። እኔ ግን የዘፈኑ ፍቅር ስለነበረኝ በፍጹም ወደ ዘፈን እንዴት አርጌ ዘፈኑን አጠናክሬ እንደምቀጥል እንጂ ወደ ትምህርቱ ሲለኝ ብዙ ደስ አላለኝም እና እንዴት እንደምጀምር በወቅቱ ግራ ገብቶኝ ነበረ። ግን በኋላ የምሽት ክለቦች መጀመሪያ ቆመው ነበር። የሰዓት ላፊም
ነበርና መረጋጋቱ ገና ስለነበረ ስለዚህ ከተረጋጋ በኋላ ግን ሰዓት ላፊ የተነሳለት ነው ምሽት ክለብ የጀመረው ሚሞሳ የሚባል ቤት ነበር አስታውሳለሁ ወደ ኡራኤል አካባቢ ሚሞሳ ክለብ እሱ ጎን የማርታ ቤት ነበረ ማርታ ኃይሉ ማርታ አሻጋሪ እና እዛ ገባው እዛ ተቀጠርኩኝ አስታውሳለሁ ያስቀጠረኝ ደግሞ ነፍሱን ይማረውና አክሊሉ አድማሱ ነበር እሱ ያቅ ስለነበር የመድረክ መሪያችን ነበር እሱ ስለዚህ እሱ ነው ወስደው እዛ አስቀጠረኝ በጣም በጥሩ ደሞዝ ተቀጠርኩኝ እንደውም ትልቅ ለውጥ ነበር በተሻለ ትልቅ ለውጥ እዛ ስንት ይሰጧችሁ ነበር እዛ 160 ብር ነበር ደሞዜ እዚህኛው ግን 500 ብር ተቀጠርኩኝና ባንዴ ትልቅ ነበር በኋላ እዛ እየሰራው ራስ ቲያትር እንትን ምንድነው የቅጥር ውድድር አድርጎ ነበረ በጣም ከብዙ ከጦሩ ቤት የመጡ ሙያተኞች ነበሩ አንድ ድምጻዊ ነበር የሚፈለገው ከሴት አንድ ከወንድ አንድ እና ከዛ ወደ 400 500 ሰዎች ተወዳድረው በኋላ ራስ ቲያትር እኔ ከሴቶች ባንደኝነት አለፍኩ የሰው ድል ግን እኮ አበላሽሽ ብዙ አልቆየሽም ከዛ ሁሉ ትርምስ በኋላ ያንን ቦታ ብዙ ሰው እየፈለገው ራስ ቲያትር ገባሽ ለምንድነው አጭር ጊዜ ነው ቆየሽው ጥለሻቸው ደግሞ ራስ ቲያትር ለምንድነው 2 አመት ሰርቻለሁ ራስ ቲያትር አረ 2 አመት ይሞላሽ ነበር እንዴ አይ በርካታ ነው ግድ እኔ እኮ በወራት እድሜ መስሎኝ አይ አይደለም 2 አመት ሰርቻለሁ 2 አመት ሰርቻለሁ ወሎ ላሊበላም ሰርቻለሁ በትርፍ ጊዜ ደግሞ ወሎ ላሊበላ እሱማ እንመጣበታለን ቅድም እንዳልኩት የታለቻቸው ወሎዬ እስቲ ጥሯት ወሎ እኔ እኮ ምንሽ ነው ወሎዬ የሚመስለው ሰው ሁሉ በነገራችን ላይ አቦኔ ስታወራ ስትናገር የምርም የወሎ ልጅ ነው የምትመስለው ከወሎም እዚህ ደስ የምናምን አካባቢ ሳይሆን እንደው ገባ ብለው አንድ አይደለ ገጠራማ ወደ ሆኑት ከነቅላጻቸው ከነ አድማጮቻችንም ሙዚቃ ለመጋበዝ ያህል እንዝለላቸውና በመሐከል ያሉትን እንመለስባቸዋለን ዛሬ ክትፎ ቤት የሆነ እዚህ ወሎ ሰፈር ላይ አቤቲ አቦነሽ አድነው የራሷን የምሽት ክለብ ከፍታ ነበረ አሜሪካን ሀገር ከመሻገሯ በፊት በርካታ አውሮፓ ሀገሮችንም አረብ ሀገራትንም አይታለች ስለሱም እናወራለን እዚሁ እንዳለ ነው ድሏ እየሰመረ የመጣው ፈረንካውን ማፈስ የጀመረችው አቤቲ ገና ያለች ነው ሸግዬላ የሚል የምሽት ክለብ ከፍታ ነበረ ሸግዬላ ከህዝብ ጋር ከባላገሩ በፊት በተወሰነ ደረጃ ያስተዋወቃት ሙዚቃ ነው ሸግዬላ የሚገርመው ዜማውም ግጥሙ ድርሰቱ ያቦነሽ አድነው ነው በነገራችን ላይ እዚህ አጠገቤ ባልደረባይ አዜብ ወርቁ 4 ቋንቋዎችን ጥሩ አድርጋ ትናገራለች አማርኛ ፈረንሳይኛ እንግሊዝኛ ጉራጌኛ ጥሩ አድርጋ ታውቃለች አቦነሽ እንደሚመስለኝ አማርኛ እንግሊዝኛ ጉራጌኛ ጥሩ አድርገሽ ትናገራለሽ አዎ ለዚህ በጉራጌኛ አውሩ እንግዲህ ያው በሶዶ እንግዲህ ብዙ ማላቀም ግን ሰላም ልበሽ አብቲ ምን ኮምነሽ አዲ ቡሩ ፈያ ነው እግዚአብሔር ይመስገን ወዘላ ምን ኮምነ ወዘላ ፈያ ባዮች ደሽ ፈያ ነው ወይ ባዮች ዲቡሩን ፈያ ነው እግዚአብሔር ይመስገን ደሽ ፈያ ነሽ የሚለው ነገር ለምን የለም እሱን ነው የምፈልገው እንግዲህ እኔ ያው ለመናገር ከሆነ የምናገረው 7 ቤት ነው አብቲ ደግሞ የምትናገረው ሶዶ ነው ግን ለሰላምታ ያህል እንዲከተባባል እንግዲህ ተመስገን ጎይታ ብለን አንድ ላይ ሸግዬላን እንስማው የደራው ጨዋታ የደራው ጨዋታ
ከአድማጮቻችን በርካታ የስልክ መልእክቶችና የጽሁፍ መልእክቶች እየደረሱን ነው። አብዛኞቹ አቦነሽን የተመለከቱ ናቸው። የደራ ጨዋታ ፕሮግራምን ቅድስት ከ5 ኪሎ የደራው ጨዋታ አድናቂ ነኝ፣ በጣም ነው የምወዳችሁ። መብራቱ ከመቀሌ ዘውትር አድማጫችሁ ነኝ። ዛሬ ግን መቀሌ ላይ እየተላለፈ አይደለም። ቹቹ ከኳስ ሜዳ እንግዲህ የዘውትር አድማጫችን ነው። ደሬ የመግቢያ ሙዚቃ የድሮ የቅዳሜን ጨዋታ ያስታውሰኛል። አቦነሽ ወሎ ሶፈር ጋሽ ሞገስ ጋር አብረን ሰርተናል፣ በጣም ነው የምወድሽ ብሏል። ተክለ ማርያም ካማኑኤል ለኛ ለአድማጮች ሬዲዮ ፋና የሸለመን የደራው ጨዋታ ፕሮግራምን ነው፣ ለሽልማቱ ሌላ መጽሐፍ እንደማንበብ ነው፣ እግዚአብሔር ይስጥልን ብሏል። ዘካሪያስ ከመቀሌ ላይ ተቋርጦብናል፣ ባካችሁ። መርቻው ከቀጨኔ አቦነሽ አድነውን በጣም ነው የምወዳት ማከብራት። ገብሩ ከኮተቤ በጣም ጥሩ ፕሮግራም ነው ያቀረባችሁት። የነ ጥላሁን ዘፈን እንባ የሚያስመጣ ነው። እንደግመዋለን። ብዙ ሰዎች እያሉን ነው። ብዙነሽ በቀለ፣ ጥላሁን ገሰሰና መሐሙድ አህመድ የተጫወቱትን ያለ ሙዚቃ መሳሪያ የት ቦታ ላይ ነው፣ በምን አይነት ሙድ በምን አይነት ስሜት ውስጥ ሆነው ብለን ገመቱና መልሱን ካገኛችሁ አገኝ፣ ካላገኛችሁ አቢቲ ትመልስላችኋለች ስለምታውቀው። ለመገመት ሀገር ፍቅር ይመስለኛል ብሏል አንዱ። እሱ የተዘፈነበትን ቦታ አቦነሽን በጣም አደንቃታለሁ። እንኳን እኔ የቀድሞ ክቡር ፕሬዝዳንት ግርማ ወልደ ጊዮርጊስ ራሳቸው ከዘፋኝ የማደንቀው አቦነሽ አድነውን ነው ብለዋል። በጣም ምርጥ ፕሮግራም ነው። አመሰግናችኋለሁ። ፋሲካ አየር ጤና ስለ ኢቦላ አስተነሱ። ከዚህ በፊት እኛ ሀገር ውስጥ በጤና ጥበቃ ሚኒስቴር የተቋቋመ ግብረ ኃይል ነበር። አሁን በምን ሁኔታ ላይ ነው ያለው? አሁን ሌላው ደግሞ አሁን በህብረት ለዘፈኑት መካከል መሐሙድ አህመድ ነው በህይወት ያለው። ካሴት የመስራት ሀሳብ አለው ወይ? ሁለቱም ጥያቄዎች ናቸው። እንግዲህ የሚመለከታቸው ሰዎች ይመልሱልናል፣ እኛም አነጋግረን ወይ መልስ እንሰጣለን። ተክለ ማርያም ከማኑኤል አቦነሽ ኑረና ላይ ቤተክርስቲያን እያሰራሽ እንደነበር አውቃለሁ። አሁን ምን ደረጃ እንደደረሰ ኑረና ነው እንደደረሰ እባክሽ ንገሪን። ሁሴን ከአዲስ አበባ አቦነሽን ተከራይተሽ የምትኖርበት ቤት አከራይሽ እትዬ ይባሉ ነበር። እትዮ ይባሉ ነበር። የት ሰፈር ነበር? ስለ ራሳቸው ታስታውሻለሽ ወይ? ጥሩ ሰራዊት እያለሽ እጅሽን ማታነሽበት ምክንያት ምን ነበረ ብሏል። ግን ተመልሷል፣ አውርተዋለች። ምናልባት ከዛ ፊት መሰለኝ የጠየቀው ጥያቄውን። ግርማ ከበደ ከአዲስ አበባ አቦነሽ ላንቺ ሙዚቀኛ መሆን ጓደኛሽ ምክንያት ነበረች፣ ሙዚቀኛ መሆን ጓደኛሽ ምክንያት ነበረች። ስለ ጓደኛሽ እስቲ ንገሪኝ። ሙዚቀኛ ለመሆንሽ ምክንያት የነበረችው ማለት ነው። አያካይፍና አይኤፍ ስቱዲዮ ማስታወሰው መንገድ ላይ ሲሞቅ ውሃ ለመጨመር ራዲያተር ሲከፍቱ ብዙ ሰዎች ላይ ውሃ ፈልቶ ወላጆች ላይ ይደፋ ነበር። ዳሬ ፕሮግራማችን በጣም ነው ማደንቅ ብሏል። መንግስቱ ካስኮ አቦነሽ በጣም ነው የምወድሽ ማከብርሽ። መሐሙድ ከመቀሌ ያው የእናንተ ፕሮግራም መከታተል ካቆሙ 2 ሳምንት ሆነ፣ ባካችሁ ንገሩልን ለፋና የሚል መልእክት ነው። ሳንቾ ከአዲስ አበባ የዘወትር አድማጫችን አቦነሽ የመጀመሪያ ካሴትሽ አይመኑ መንግስቴና ኤልሳቤት ኤልሳቤት መሸሻ ጋር ይሰራሹ ነው ወይ ይላል። ሶስና ከካሳንጅስ አቦነሽ እንዴት ነው ወደ ዘፈን ተመለሽ ይብላልች? አልተመለሰችም። ተሰሙታላችሁ ቃለም እዚህ ይሄንን እስቲ አንብቢው በእናትሽ። መሽሽ የጥጅ ቤት ነገር አይደለ? አዎ ለጋሽ ወርቁ ልጅ ነው መልስ ለመስጠት ነው እንግዲህ የነብዙነሽን የት ነው የዘፈኑት አለ። እድሜ ቀጥል ጠጅ ቤት እያንዳንዳቸው 4 ብርሌ ከጠጡ በኋላ ይመስለኛል የሚል በ091122 የሚጀምር ስልክ ስሙን አልጠቀሰም እንደዛ ብሎ መልሶልናል። ደሬ ፕሮግራማችሁ በጣም ነው የተመቸኝ። ምንም አይነት ቃል አጣሁ። አቦ ኑሩልኝ አሸናፊ ጽጌ ከ7ኛ ብሏል። አንደኛው ደግሞ የነጥላውን የዘፈኑበትን ቦታ ውቤ በረሃ ወይም ደጃችሁ ይመስለኛል ብሏል። አቡዬ ፕሊዝ ስለ ኮሎኔል ለማደምሰው በሙዚቃ ህይወትሽ ላይ ስላለው ነገር እስቲ አውሪልን ብሏል። ሳንቾ ትንሽ አውርተሽዋል፣ ጠቅሰሽዋል። አሁን ሳንቾ ሲባል ትውሳለኝ ለካስ ከዚህ በፊት ባለፈው ሳምንት ለሴንቾ ምንድነው እናደርጋለን ብለን ቃል ገባ። የተክለ ጻዲቅ መኩሪያ መጽሐፍ እንሰጣለን ብለን ነበርና አሁን ለታሪክ ልዩ ፍቅርና ስሜት አለው። እንደገና ሌሎችን አይረሳም። ስለዚህ ከአሁን ሰዓት ከአሁኗ ደቂቃ ጀምረህ ስምህንና ስልክ ቁጥርህን በማሳወቅ እዚህ ሊሴ ገብረ ማርያም ፊት ለፊት ትራኮን ህንጻ ላይ ክብሩ መጽሐፍት መደብር 1ኛ ፎቅ በመሄድ የተሸለመውን የታሪክ መጽሐፍ መውሰድ ይችላል። የታሪክ መጽሐፍ መውሰድ ይችላል። አንድ አስተያየት ጋርችኝ አቦነሽ እንዴት ነሽ? ደህና ነሽ ወይ? ከድሮ ካራማራ ነው። ቶፊቅ የት ነው ያለሽው? ልጆች እንዴት ናቸው? ልልሽ እፈልጋለሁ። የት ነው ያለሽው ብሎ ስልክ ቁጥርሽን ትተውልሻል። በኋላ እንሰጥሻለን። ስልክ ቁጥሩን ትተውልሻል። እነዚህና በርካታ መልእክቶች እንግዲህ እየደረሱ ነው። ላቢቲ እንግዲህ ካለም ሸጌራ ነበር ያቆም ነው። አዎ እሺ ከዛ ወደ አሜሪካ ነው የምንሻገረው። ወደ አሜሪካ የሚያሻግረንም ደግሞ አንድ ሙዚቃ አለ፣ ምክንያትና ሰበብ የሆነ። ከዛ በፊት ስለ ውጭ ጉዞዎቿ እናወራለን። አንድ ነገር ልጠይቅሽ አቦነሽ፣ ኢትዮፒስ አርት የሚባል ቡድን ነበረ፣ የሙዚቃ ቡድን።
በነገራችን ላይ ለመጀመሪያ ጊዜ ወደ ውጭ ሀገር ሄደው ጃፓን ይመስለኛል። ልክ ነው። አዎ ስለ ኢትዮጲስ አርት እናወራለን። ሌላኛው ደግሞ ሳውንድ ኦፍ ሼባ የሳባ ድምጽ የሚባል ነበር። ብዙ ሰዎች ያላወቋቸው በውጭ ሀገር የኢትዮጵያን የብሔር ብሔረሰቦች ሙዚቃዎችን የሚያስተዋውቅ ከነሱ ጋር ብዙ ሰርተሻል። ከ8 እና 9 ብሔር ብሔረሰቦች ዘፈኖች ትጫወቺ ነበረ። ስትጫወቺ ደግሞ እንደው አጥንትሽ ሳይሆን የሚመስል ሶማሊኛውን ራስሽ ሶማሊ ሆነሽ፣ አፋርኛውን ራስሽ አፋር ሆነሽ፣ ጎምዙን እንደዛው ሆነሽ በጣም በሚደንቅ ሁኔታ ሰዎች ሁሉ መድረክ ከወረድሽ በኋላ በቋንቋው እስኪያናግሩሽ ድረስ ማለት ነው። እስቲ ስለነሱ ጉዞዎች አውሪልኝ ወደ አሜሪካ ከመሻገራችን በፊት። አዎ ለመጀመሪያ ጊዜ ልክ ነው። የመጀመሪያ ጊዜ በኢትዮጲስ አርት ማይክል ይባል ነበረ የኢትዮጲስ አርት ማናጀር እና እሱ ነው ይዞኝ ሄደው የ16 ሰዎች ሆነን ነው ወደ ጃፓን ሄድ ነው። የመጀመሪያ ጉዞዬ ነው። በዛ ላይ ጨዋታው የባህል ጨዋታዎችን ነበረ። ጉራጌኛ፣ ጎንደር፣ ወሎ፣ ጎጃም፣ ኦሮምኛ፣ ሶማሌኛ፣ ጋምቤላ፣ ወላይትኛ እነዚህ ነበር የምጫወተው። ብዛታቸው በጣም እና ጥሩ ትዝታ አለኝ። የመጀመሪያ ጉዞ ነው። ብዙ ቦታዎችን በጃፓን ሀገር ቶኪዮ፣ ኦሳካ፣ ሂሮሺማን አይቻለሁ እና ደስ የሚል ጊዜ ነበረ። ከዛ በኋላ ደግሞ የሳባ ድምጽ ብሔራዊ ቲያትር እየሰራው ነበረ። ወደ 6 ልጆች ሆነን ትግስት በቀለን ጨምሮ ጠይቅሻለሁ። ትግስትን አነሳብሻለሁ። ትግስት በቀለ ነበረች። እኔና እሷ አብረን እየደነስን አብረን እየተጫወትን ፋንታውን ሸዋንቆጮ አለ። ክራር ማሲንቆ የሚጫወቱ ልጆች አሉ። ቢኒያም ይባላል ክራሪስቱ፣ ጎበዝ ክራሪስት የብሔራዊ ቲያትር ነበርና ምንድነው ሳውንድ ኦፍ ሳባ የሚለውን የሙዚቃ ግሩፕ የፈጠሩ ጀርመኖቹ ነበሩ። ምክንያቱም ጀርመን ባህሏ ብዙ ጊዜ በጦርነት ነው የምትታወቀውና የራሳቸውን ሙዚቃ መፍጠር ይፈልጋሉ። እነዚህ የሙዚቃ ባንዶች አንደኛው ሳክስፎኒስት ነው፣ አንደኛው ጊታሪስት ነው። እንደውም ጊታሪስቱ በጣም በሚገርም ሁኔታ እኔ ከአሜሪካን ከተመለስኩ በኋላ አግኝቼዋለሁ። እዚህ ሀገር ከናበጋዝ ጋር ይጫወታል፣ ዮርግ ይባላል። እሱም እንደዚሁ በጊታር በዛን ሰዓት ኢትዮጵያ ሳይመጣ ማለት ነው በጊታር ማስተርስ የነበረው የዩኒቨርሲቲ ማስተማሪ የነበረ ነው እና ለጀርመን ሙዚቃ መፍጠር ፈልገው ነበር እኛን የወሰዱን። ምክንያቱም ከባህል ውስጥ ከኛ ከኢትዮጵያ ባህል ሙዚቃ ውስጥ ፈልቅቀው የራሳቸውን ሙዚቃ ለማውጣት ሀሳብ ነበራቸው። እንደዛ ነው የተነሱበት። ግን ባላሰቡት ሁኔታ ተገልብጦ እኛ ስንሄድ ማሲንቋችንን፣ ከበሯችንን፣ ክራራችንን፣ የባህል ልብሳችንን ይዘን ነበር ይሄድ ነው። ከዛ በኋላ ገብተው መውጣት ነው ያቃታቸው። እነሱ ወላይትኛ አንጎራጓሪ፣ ጉራግኛ አንጎራጓሪ ባህል ውስጥ ገብተው መውጣት አቃታቸው። የኢትዮጵያ ሙዚቃ በጣም ትልቅ ሙዚቃ ነውና ከዛ ውስጥ ማውጣት አይደለም እነሱ ገብተው መውጣት አቃታቸውና ይሄው አሁን ዮርግ እንደውም ኢትዮጵያ ያግብቶ እዚህ የኢትዮጵያን ሙዚቃ ከኢትዮጵያን ሙዚቀኞች ጋር አብሮ ይጫወታልና እንዴት እንደውም ብሎኛል ያገኘን ጊዜ እኔ ወደ አንቺ ሀገር ስመጣ እንዴት አንቺ ሄድሽ ብሎ ጠይቆኛልና እንደዛ ነው የሆነው። ስለ ትግስት በቀለ ላነሳብሽ ነበር፣ አነሳሻት። የት ነው ያለችው? ምንድነው ያወጣት? የት ነው የገባችው? ትገናኛላችሁ? በጣም ጓደኛሞች ነበራችሁ፣ ትግባቡ ነበረ፣ ትስቁ፣ ትጫወቱ ነበረ። እውነት ነው። ትግስት በጣም የምወዳት ጓደኛዬ ናት። አብረን እንደዛ ጉዞ ሄደናል። ትግስትን ወክሻ ሳቂታው በብሔራዊ ቲያትርም አብረን እንሰራ ነበረ እንደዚሁ። አሁን ጣሊያን ሀገር ነው ያለችው። ጣሊያናዊ ያግብታ ምንድነው ሙዚቃ ይወዳል። እንደውም በጣም ለምንድነው ሙዚቃቶቹ ልጆች ታሳድጋለች። ልጅ ናት እሷ ራሷ ጥሩ ድምጽ ነበራት። ብዙ ሰው የሚጠብቃት ድምጻዊት ነበረች። እውነቴን ነው። ትግስት በመጀመሪያ አልበሟ ራሱ የተሳካላት ልጅ ናት። ልጆች ታሳድግ 2 ልጆች ወንዶች ልጆች አሏት። አሜሪካን ሀገር መታ ወደ 3 አመት ቺካጎ ተቀምጣለች። ባሏ አስተማሪ ነው፣ ከሀገር ሙቭ እያረገ እና እሱ የዩኒቨርሲቲ አስተማሪ ስለሆነ
እሷ ልጆቿን በማሳደግ በዚህ ውስጥ ነው ያለችው። ግን ወደ ሙዚቃው እንደምትመለስ ቃል ገብታልኛለች። እመለሳለሁ ብላ ስራም ጀምራለች። አንዳንድ ባንዶችን እዛው በጣሊያን አካባቢ እያሰባሰበች ስራ እንደምትሰራ ትነግረኛለች። ሁሌም አሁንም እዚህ ኢትዮጵያም ከመጣው በቫይበር ቴክስት እንደራረጋለን፣ እንደዋወላለን። አቦነሽና የአውሮፓ የአሜሪካው ማህበረሰብ አቦነሽን አሜሪካ የጠራቻት በአንድ ተወዳጅ ስራዋ ነው። ድንቅነሽ አንቺ ሀገር የተሰኘ ወይዘሮ አብረህት አለች። በነገራችን ላይ የሙዚቃ ቤቱ ባለቤት አሜሪካን ሀገር ነበር የምትኖረው። አሜሪካን ሀገር አግኝተሻታል? አግኝቻታለሁ። በጣም ለጥበብ ጥሩ አስተዋጽኦ ያደረገች ሴት ነበረች። በጣም ብዙ ፊልሞችን በመስራት በድፍረት ለመጀመሪያ ጊዜ እና ይህንንም ድንቅነሽ አንቺ ሀገር የሚለውን የሙዚቃ ቪዲዮ የመጀመሪያ ነው በውጭ ሀገር እኔ መታወቁን ሳላቅ የጠራኝ የሙዚቃ ቪዲዮ ነው። ለመጀመሪያ ጊዜ የባህል ሙዚቃ በውጭ ሀገር በጣም ቦግዬ በመባል ነበር የምታወቀው። እዛ ላይ ተፈልጌ ነው የተገኘሁት ወደ ይሄንን ጉዞ ሊሄድ ስልና አሜሪካን ሀገር ነው ያለችው። ዳላስ ቴክሳስ ነው ያለችው። በፊት ዋሽንግተን ነበር የምትኖረው። አሁን ወደዛ ድንቡልቃ ሙዚቃ ቤት ባለቤት ናት። ይህቺ ሴት እዚህ ራስ ሀብተ ጊዮርጊስ ድልድይ ወረድ ብሎ ልክ መጠምዘዣው ጋር ድንቡልቃ የሚባል ሙዚቃ ቤት ነበረ። የዛሬን አያድርገውና በርካታ ስራዎችን ትልልቅ ባለሙያዎችን እያሳተፈች በሴት አቅሟ ለእኔ በጣም ማደንቃት ጎበዝ ትልቅ በጣም ጎበዝ ሰው ነበረች። ነገሮች አልተሳካ በሴት አቅሟ ብዬ ስል ዞር አልኩ። ዞር ብለሽ ገላመጥሽኝ። የሴት አንቺ እኮ የሴት መብቶች በቃ ተሟጋችነትሽ በጣም ያስደነግጠኛል። እፈራለሁ። ሴት ልጅ የህይወት ቅመም ናት። ከተቆጣሽኝ በኋላ በጣም እፈራሻለሁ። አንኩ ከቅድም ጀምሬ እያየሁ ነው። ለምን እዚች ላይ ያየው እንደመሰለ በጣም የሴቶች መብት ተሟጋች ናት አዜብ። እውነቷን እና በሴት አቅሟ ብዬ ስል ዞር ብላ ስታይ እንደነገጥኩ የሰው ልጆች መብት ተሟጋች በተለይ በሴቶች ላይ እና ወይዘሮ አብረህት እንደዛ በእውነት ልናነሳት ልናመሰግናት ይገባል። የሰው ልጅ እስቲ ብሔራዊ ቲያትር ቅድም ሄደው ብለህ ነበር ተጉዘው ነበር ብለህ ሲመለሱ ተባረሩ ነበር አልከኝ። ተባረሩ ከብሔራዊ ቲያትር። ለምን ላይ ተባረራችሁ? እሺ ያው ስራ አቋርጠን ስለሄድን ነው የተባረርነው። ጀርመን ነበር ሄዳችሁ? ጀርመን ነው። ያለ ፍቃድ ነበር ሄዳችሁ? ያው ፍቃድ አይፈቀድም። ስለዚህ መልቀቂያ በፍቃድሽ እንደለቀቅሽ ጽፈሽ ትወጫለሽ እና ስትመለሱ ስንመለስ አልተቀበሉም። ከዛ ምሽት ክበብ ከፈትሽ? ምሽት ክበብ ሸግዬ ላን አሜሪካን ሀገር ያስተዋወቀሽ እዚህ ድንቅነሽ አንቺ ሀገር ላይ ያለው ከጥላሁን እልፍነህ ጋር ነው የተጫወታችሁት። ቦግዬ እናዳምጠው እሱን። ከዛ በሱ ተሳፍረን አሜሪካ እንገባለን። ምክንያቱም ወደ አሜሪካ የወሰደሽ ይሄ ሙዚቃ ነው። መስራት አይታክተው ቦግዬ
ሰራው አቤት የሱን ነገር መስራት አይታክተው ከቁም ነገሩ ላይ አለሽ እንደመተው አሁን ተናሻ ለሊቱ ቀኑንም የሚያክለፈልፍ እንዳበደ ውሻ የሚያንቀሸቅሽ ጨርቅን አስጥሎ እንዲህ ያከነፈ ቁም ነገር ይመስለኝ ከኔ የለጠፈ ለምን አትጮም ሕግ አላስገደደ አጭር ሞገችን ነው የሚልብኝ ማነው አጭር ሞገችን ነው የሚልብኝ ማነው እኔ እያለሁ ከቤት ልክህን የማውቀው እኔ እያለሁ ከቤት ልክህን የማውቀው ወግዬ ወጋለም ወግዬ መጣሁ አንቺን ብዬ ወግዬ ሞክኬ ለኔ አንቺ ነሽ ልኬ ወዳገር ወግዬ የደራው ጨዋታ የደራው ጨዋታ አሜሪካ ገባሽ 1991? አዎ ልክ ነው። እሺ አካሄድሽ ከዛ እንዴት ነበረ? ከዚህ እንግዲህ የምሽት ክለብ ከፍተሻል። የተለያዩ ሆቴል እሰራለሁ። አይቤክስ ሆቴል ትሰሪ ነበረ? አዎ እና የተለያየ ቦታ እሰራለሁ። እንደዚሁ ብዙ እንደውም ፕሮግራሞች ነው የሰርግ ቀብድ ሁሉ ተቀብዬ ነበረ። አጋጣሚ በቀደም አግኝቼው አንዱን ወደዛ ወደ ሀገር ቤት መለሽልኝ ነው ግን ያለኝ የሳከው ያልመለስኩ መስሎኝ ቀብድ በልተሻል ብዬ ነው። ቀብዴን መለስሽ የሰርጌንና ጥሩ ሰው አገናኘሽኝ። ሸግዬ ላመችስ ሸግዬ ላመጥቶ ነው። አዎ ሰርግን ሁሉ ያደመቀ ነበረ እና በተለይ የጉራጌ ብሔረሰብ ሰርግ ላይ አቦነሽ ከተገኘች አቦነሽ ካልተገኘች የተገኘው ሰው ሁሉ ያንቺን ዘፈን አጽንቶ የሚውላሌ በጣም አድማቂ ነበረ። በጣም ልዩ ነበር። ያን አስታወሳኝ። ልክ ያዘፈን ዘፈን አስታወሳኝ። ከብድ መለሽ አዎ እና የሆነው ምንድነው እዛ እየሰራው ለውጭ ሀገር ጉዞ እንደምፈለግ ነው የተነገረኝና ለምንድነው ይሄ ቦግዬ የሚለው ዘፈን በውጭ ሀገር በመላው አውሮፓ በመላው አሜሪካ በአረብ ሀገሮች ጭምር በጣም ታዋቂ ሆኖ ነበረ። እኔ መታወቁን አላቅም። እዚህ ሰርግ ምናምን እየሰራራው ነው። ቦግዬን አምጡልን ይባላል። 16 ወይ ወደ 20 ምናምን የምንሆን ታዋቂ የኢትዮጵያ አርቲስቶች ነበረ። ዝግጅቱ ቱር ነው እና እኔ እዛ ላይ አልነበርኩም። ምክንያቱም ባላገሩም ገና አልወጣም፣ ብዙም ታዋቂ አይደለሁም ነው እኔ ብዬ የምገምተው። ግን ቦግዬን አምጡልን ተብሎ ተጠይቆ ነበር ያ ዝግጅት ሲዘጋጅ። ቦግዬ ማናት የሚያውቅ የለም እዚህ ሀገር ውስጥ። በኋላ ሀገር ፍቅር ሄደው ሲጠይቁ ቦግዬ እኮ አቦነሽ አድነው ናት ተባለ እና አዱኛ ቦጋለ የሚባል የሚያቀኝ አብረን ሰርግ ምን ሰራ ልጅ አለ። በዚህ አጋጣሚ ላነሳው ፈልጋለሁ። እሱ ነው ይዟቸው የመጣው እና ይዟቸው መጥቶ ምሽት ክለቤ ላይ ነው ያገኙኝ። ለስራ እንፈልግሻለን፣ ጉዞ አለ፣ በዚህ በሁለት ቀን ውስጥ ፓስፖርትሽን አምጪ ነው የተባልኩት። እና እንደዚህ ነው መጀመሪያ ወደ አሜሪካ ሳይሆን ሄድ ነው መጀመሪያ ሪያድ፣ ጅዳ፣ ኬንያ፣ ከዛ በኋላ ደግሞ አውሮፓን ኬንያ ማድረስ ስትመለሽ ተገናኝተናል። ታስታውሻለሽ? ሸግዬላ ተገናኝተናል። አዎ ተገናኝተናል። ልክ ነው። ስለዚህ ከዛ በኋላ ከዛ ስመለስ ከኬንያ ወደ አውሮፓ ነው ሄድ ነው እና በአውሮፓ ነው ወደዛ በአሜሪካ የገባ። አሜሪካ እንዴት ተቀበለችሽ? የአሜሪካው ማህበረሰብ አሜሪካ ቦግዬ ይታወቃል። በጣም የሚገርመው አምጣልን እያሉት ነበር። አሁን እዚህ ዋሽንግተን ሆቴል የሚባል በጣም ትልቅ ሆቴል ከፍተዋል። አስፋው ይባላል። አስፋው ቺስታ ይባላል። ዋሽንግተን ውስጥ ትልቅ አዲስ አበባ ሬስቶራንት የታወቀ ፍቅር አዲስ በተቃራኒው እንደ ስም ይወጣው እዛ አዲስ አበባ የሚባል ሬስቶራንት ነበረው። እዚህ ደግሞ መጥቷል። አምጣት ይሉት ነበረ እዛ ያሉት ከስተመሮች። ግን እኔን እንዴት እንደሚያገኘኝ አቅም ነበረ። በኋላ ለንደን ላይ ያለው ሰዎች ይነግሩታል ደውለው እንደዚህ አይነት ትፈልጋለህ ወይ ብለው ማለት ነው። እና ቪዛ ስለነበረኝ ከዛ በጣም መፈልጋት ልጅ ናት ላኩልኝ ብሎ ትኬት ላከልኝ። ቀጥታ የገባው ሁለት
ሐሙስ ዕለት ነው የገባሁት አስታውሳለሁ። የገባው ዕለት ነው ዘፈን የጀመርኩት። ጎብግያል እንደዛ ነው የሆነው። ከስምንት ተገኘና ነው እንግዲህ እና በአሜሪካ በገባው በአመቴ ነው ባላገሩ የወጣው። በመስራትና ባለመስራት አንዳንድ ጊዜ መካከል በሰፊ ልዩነት አለ። በርግጥ ብዙ ሰዎች ደግሞ ይሰራሉ፣ ይለፋሉ፣ ይደክማል። አንዳንድ እድል የሚባል ነገር አለ ብለሽ እስክታስቢ ድረስ ነው የሚደርሰው። በጣም ባጭር ጊዜ ውስጥ የራስሽን ምሽት ክበብ ከፈትሽ አሜሪካን ሀገር ውስጥ። ሄድሽው? ይቅርታ ለአጭር ጊዜ ነበር ሄድሽ የነበረው? ለረጅም ጊዜ ነበር? አይ በቃ እዛ ከገባው በኋላ ኮንትራቱ ተቀየረ እና ቀጠልኩ በዛው። ከዛ እዛ ሰራው። ከዛ በኋላ ደግሞ ሌላ እንደዚሁ ሌላ ሬስቶራንት ለ6 አመት ሳላቋረጥ ሰርቻለሁ። ባላገሩን እንደውም ዱከም ሬስቶራንት በሚባል የታወቀ ነው በዋሽንግተን ዲሲ ውስጥ። እዛ አሁን ደግሞ እዚህ ዮሊ የሚባል ትልቅ ህንጻ አለው እና ባላገሩን እንደውም ሆኜ የሰራሁት እዛ ነው። ብዙ ጊዜ 6 አመት ነው የሰራሁት። ከ6 አመት በኋላ ነው የራሴ ምሽት ክለብ የከፈትኩት። ከዛ ባላገሩ ተኮሰሽ? ባላገሩ አሜሪካ በገባው 1 አመቴ ባላገሩ በጣም አብርሃምን እዛ አገኘሁት። አብርሃም ወሌል አጋጣሚ ቤተሰብነትን ያገናኛችሁ ወይስ ጥበቡን ያገናኛችሁ? እዚህ እንተዋወቅ ነበረ፣ እንቀራረባለን። እሱ አንድ ስራ ሊሰራ መጥቶ ነበረ ዋሽንግተን ዲሲ፣ የሚኖረው አትላንታ ነበር እና ለምን አትሰሪም ቆንጆ ድምጽ ስላለሽ ለምን አንሰራም? አጋጣሚ እኔም እየተዘጋጀው ከአበበ ብርሃኔ ጋር ተገናኝቼ እየተዘጋጀው ነበረ። በኋላ እኔና እሱ ቁጭ ብለን አብረን ይሄንን ስራ ያው ሰራን እና በመጣው በ1 አመቴ ወደ እንግዲህ አልበሙ ሪሊዝ ተደረገ። ከዛ ሲወጣ በጣም ታዋቂና በጣም ህዝብ የሚወደው የከተሜው ሰው ሁሉ እያለቀሰ ሀገሩን የሚያስታውስበት መንገድ ላይ ያገኘኝ ሁሉ ለካ አንቺ እዚህ ነሽ ወይ? ብዙ ሰው ደግሞ የሚመስለው ኢትዮጵያ ያለው ነው። ምክንያቱም ብዙ ጊዜ ዘፈን ከኢትዮጵያ ነው ፌመስ ሆኖ ከታወቀ በኋላ ወደ ውጭ ሀገር የሚኬድበት፣ ያኛው ግን ተገለበጠና ከዛ ነው ታዋቂ ሆነው። ስለዚህ ብዙ ሰው ያለው የሚመስለው ኢትዮጵያ ያለው የወጣ ዘፈን ስለሚመስለው እዛ ሲያገኘኝ እንዴ እኛን ሂድ ጥፊ ብረሪ ብለሽ አንቺ እዚህ ነው እንዴ ያለሽው ይሉኝ ነበር። የሚገርም በጣም ተወዳጅ ዘፈን ነበርና ሁሉንም ሰው እንደ ትዝታ የሚያስይዝና ሁሉም ሰው ላይ ገጠር ያደገ የሚመስለው ነገር እንደዚህ አይነት ስሜት ይሰማል። ግጥሞቹ ምክንያቱም ግጥሞቹ የሁላችንም ኑሮ የሚነኩ ናቸው። ማንም ሰው ከባላገር አንቺ ከተማ ተወልደሽ ብታድጊ እናት አባትሽ ወይ ማክስትሽ ወይ አጎትሽ ከባላገር ነው የሚሆኑት። ሌላው ደግሞ የባላገሩን ህይወት ነው። ብዙ ጊዜ ባላገር ብሎ ሲባል እዚህ ከተማ ላለው ሰው ሌላ ነገር ነው የሚመስለው። ባላገር ማለት ሀገር ያለው፣ ከዛ ደግሞ ባላገሩ ካላመረተ ባላገሩ ወተቱን እሸቱን ካልሰጠ ከተማው መኖር እንደማይችል የሚገልጽ በጣም ጥሩ ግጥም ነው። ሀገርሽ ላይ ሆነሽ ሀገርሽ ምናፍቅሽ አይነት ዘፈን እንደዛ ነው እና ለዚህም ነው እሱ ለዘመን የሀገር ቅርስ ሆኖ የሚኖር ዘፈን ነው ብዬ ነው ማስበው። 2 ሴቶች ልጆችንም ጨመርሽ? አዎ 2 አንድ ወንድ አንድ ሴት ነው እዛ። እዛ አንድ ወንድና አንድ ሴት። እዚህ 2 ሴቶች ነበሩ። 2 ሴት እዚህ ባህሌን ክሊፕ ላይ የምታያቸው እነሱ ነበሩ። በልጅነታቸው ነው አሜሪካ የገቡት። አሁን ግን ትልቅ ሆነው የመጀመሪያዋ 2ኛ አመት ዩኒቨርሲቲ ተማሪ ናት። እየሰራችም እየተማረችም በጣም ጥሩ ልጅ ናት። እስቲ ስለ ድምጿ ንገሪኝ አዜብ። በጣም የተመሰጥሽበት ድምጽ አለ። አቦነሽ ዛሬ እንግዳችን እንደሆነች ሳቅ እንግዲህ ስለ አቦነሽ አንዳንድ ነገሮች ለማየት እንግዲህ ኢንተርኔት ውስጥ ገብቼ ሳይ ነበርና አየኋት። ልጅሽን እድላዊት የሚገርም ድምጽ ነው ያላት። እንግሊዘኛ ስትዘፍን ያየኋት በጣም ያምራል። መልኳ ደግሞ አንቺ እንደምትመስለው በጣም ነው የምታምረው እና ድምጿ በጣም ይገርማል። ቆንጆ ድምጽ አላት። የነገርኩ የአቦነሽ ልጅ ድምጽ ነው ያልኳለ ስንገናኝ። የሚገርመው ልጆቼ በጣም የሙዚቃ ፍላጎት አላቸው። ደሞም ፍላጎት ብቻ ሳይሆን ተሰጥኦም አላቸው። ድምጽ አላቸው። አሁን አንደኛዋ ትጽፋለች ግጥም፣ ጊታር ትጫወታለች። ሁለተኛዋ እቺ እድላዊት ደግሞ በጣም ቆንጆ ድምጽ አላት። በጣም እንደውም የመስከረም ክሊፕ ቪዲዮ ላይ ሙሉ ዘፍና አለ እዛ ዩቲዩብ ላይ ምናምን ሰው ሊያገኘው ይችላል። እሱን ስላየው ነው። አሁን ወደ ሌላ ጉዳይ ከመግባታችን በፊት ባላገሩን እናስኪደዋለን። ነገር ግን ከባላገሩ በፊት የምሽት ክበቡ ምን ያህል ጊዜ ሄደ? 3 አመት።
3 ዓመት በደንብ እናወራበታለን። ባላገሩ እንስማና እንመለስ። ጥፊ ይለኛል ሂጂ ብረሪ በሀገራችን ወግ በባህል ኑሪ ባላገር ሄደሽ በእምነትሽ ኑሪ ቤተክርስቲያን ስመሽ ወንጌል ተማሪ አትከልክሉኝ ልሂድ ልነሳ ስንቅ ልሸከም ጓዝ ላነሳ እየፈለፈልኩ ማሳ ለማሳ እየዘለልኩኝ ጓሳ ለጓሳ ጥፊ ይለኛል ሂጂ ብረሪ ባላገር ሄደሽ በእምነትሽ ኑሪ ቤተክርስቲያን ስመሽ ወንጌል ተማሪ። ለኔ ይሄ ግጥም ማለት ባለፈው ሳምንት መነሻ ያደረኩት ነበር። ቦታው አልደረሰም። ይሄን አሁን አላነሳውም። ልክ ቦታው ላይ እንደገና መጣበታለሁ። ስለ ሬስቶራንት እናውራ። አቢቲ ሬስቶራንት ዋሽንግተን ፖስት ዘግቦለታል። ብዙ አውሮፓውያን አሜሪካውያን ይመገቡበታል፣ ይገቡበታል፣ ይዝናኑበታል። የከተማዋ ከንቲባ ሳይቀር ተስተናግደውበታል። የአሜሪካን ድምጽ የአፍሪካ ዴስክ ጋዜጠኛ ጁዲ ስላቦነሽ አንስታ አጠግብም ጋሼ ወላሎሞ በነገራችን ላይ ሁለት እንትኖች ፊደላት አንድ አይነት ሲኖሩ ማንበብ አልችልም። ከድሮ ያስቸግረኛል እንዲህ አይነት ነገር። ጋሼ ወላሎሞ እሺ እንደዛ ለዋለኝ በጣም ተቀጠቅጠው ነበር፣ ታስኬደው ነበር። አንድ ጊዜ ነው ይሄ ሁሉ የመጣው። እጅግ ዝነኛ ሆኖ ነበር። ቤቱ ፈረንካ በፈረንካ ሆነሽ ነበር። ይመርም ለምን ዘጋሹ? እንግዲህ ይህንን ጥያቄ ስትመጣው ብዙ ነገር አለ። በአጭሩ ግን ልነግርህ የምፈልገው ብዙ ጊዜ እኔ ችግር ይፈጠራል በስራ ላይ። የሚሰራ ሰው ችግር ይገጥመዋል፣ ካልሰራ ችግር አይገጥምህም። ስለዚህ ችግሮች ገጥመው የነበረ ግን እነዛን ችግሮች እንዴት እንደማልፋቸውና ወደ ፖዚቲቭ መንገድ ወደ ጥሩ ነገር እንዴት ነው ሶሉሽን መፍትሄ የማገኝለት ወደሚል እንጂ ወደ ኋላ ማሰብ ስለማልፈልግ እንደውም ለኔ ያ የተፈጠረው ችግር ወደ ሌላ አይኔን ወደ ሌላ እንዳየረዳኝ ስለሆነ በጥሩ ጎኑ ያለውን ብቻ ባነሳለ ደስ ይለኛል። ስለዚህ የሆነው ችግሩ በተፈጠረበት ሰዓት እንዳልከው ዋሽንግተን ፖስት ላይ የተለያዩ እዛ የዋሽንግተን ዲሲ የሚገኙ መጋዚኖች ላይ እኔም በማስተዋወቅ እንደውም የዋሽንግተን ሜትሮ ጋይድ ላይ ሳይቀር ቱሪስቱ የሚመጣበት እዛ ላይ አስተዋውቄ 2 አመት ከውጭው ዜጎች ጋር ጥሩ የስራ ልምድ አግኝቼበታለሁ። ጥሩ ነገሩ ግን የተዘጋበት ምክንያት በችግሩ ሳይሆን ልጆቼ እያደጉ ስለመጡ ወጣት ናቸው፣ እኔ ያስፈልጋቸዋለሁ። የሬስቶራንት ስራ ደግሞ በጣም አድካሚ ነው። ቀን ከሌሊት ሙሉ ሰዓትን የሚወስድብህ ነው እና ልጆቼ በቁም ነገር ጠርተውኝ እናታችን ታስፈልጊናለሽ፣ አሁን ካላገኘንሽ በዚህ እድሜ ዩኒቨርሲቲ ከገባን ወደ ቤት አንመለስም፣ ስለዚህ የዚህን ሬስቶራንት ነገር አስቢበት፣ እኛ የምንፈልግሽ አሁን ነው ሲሉ ጥሩ ተሟሙቆ ደንበኛው በደንብ መምጣት ሲጀምር ጉራጌ መሆኔ እዚህ ጋር ጠቅሞኛል። ሸጭ ወጣ። በጣም ደንበኞች የነበሩትን በዛ ሰዓት ላይ መጀመሪያ ላይ እንግዲህ ያው ኢትዮጵያኖች ዲሲ የሚኖሩት ኢትዮጵያኖች ላይ ትኩረት ያደረገ ነበርና ሬስቶራንቶችም የሚሞላው የነበረው በኢትዮጵያኖች ነበረ። ያው ተፈጠረ ባልሽው ችግር ምክንያት በተከሰተው እንግዲህ ቤትሽ
ባዶ መሆን ወይም የመታደም አይነት ነገር አድማ አይነት ነገር መሆን አይነት ነገር ሲፈጠር በተፈጠረው ነገር ብታዝኝም እጅሽን አጣጥፈሽ አልተቀመጥሽም ወይም ለተፈጠረው ነገር ትኩረት ሰጥተሽ ምክንያቱም የተፈጠረው ነገር ምንም የሚያገናኘው ነገር አልነበረም አልነበረም ከኔ ጋር የሚገናኝ ነገር እንደውም በኢትዮጵያ ውስጥ መጥተሽ ነበረ ሚዲያ ላይ እዚህ ሬዲዮ ፋና ውስጥ ነው እንደውም ሰዎችና ሙዚቃ ሰዎችና ስራዎቻቸው የሚል ፕሮግራም ላይ ነው የቀረብኩት። ስለዚህ ስለ ሙዚቃ ነው ስለ ባላገሩ ነው አሁን እናንተ እንደምትጠይቁኝ ያወራሁት ሌላ ነገር የለም እና ሙዚቃ ነው ህይወቴ ሙዚቃ ነው በዚህ ሰዓት ስለ ሙዚቃ ህይወቴ ነው ያወራሁት እና በዛ ምክንያት አንዳንድ ሰዎች የራሳቸውን አመለካከት የወሰዱበት ሁኔታ ነበረ። ስለዚህ እኔ ያንን አሁን ማንሳት አልፈልግም አናነሳውም ግን እሱን አለፍሽና ወዲያው አይ እኔ ዋሽንግተን ዲሲ ውስጥ እንግዲህ በአመት በጣም ብዙ ሚሊዮን ቱሪስቶች የሚመጡበት ከተማ ነው። ሬስቶራንቱ ደግሞ ጥሩ የባህል ሬስቶራንት ነበር። የሚገርመው ዝም ብሎ ሳይሆን የኢትዮጵያ ሬስቶራንት ነበር። በመሶብ መቀመጫው 3 እግር ወንበር እንደዚህ ነው። የኢትዮጵያ የሚመረቱ ምርቶችን ቢራ አምቧ ሳይቀር ፈረንጆቹ የሚወዱትን ዋይናችንን ማስተዋወቅበትና እነሱም ደግሞ ደስ ብሏቸው አበረታተውኝ ይሄ ከምንድነው የተሰራው ያኛው እያሉ ጥሩ የሥራ ልምድ አግኝቼበታለሁ። እንደውም ቤትሽ በጣም ደመቀ ዋሽንግተን ፖስት ላይ ወጣ። ሌላም ዌር ማጋዚን የሚል በዲሲ ውስጥ በጣም የሚታወቅ በየሆቴሉ የሚቀመጥ ማጋዚን ላይ እዛ ላይ የሚተዋወቅ ነበረ። ስለዚህ እኔ ትኩረቴ ወደዛ ነው። ሁሉም ለበጎ ነው ብዬ አይኔን ከፍቼበታለሁ። ስለዚህ ስራ የሚያስብ ሰው ወደ ስራ ነው እንጂ ወደ ተፈጠረው ችግር ማየት የለበትም እና እንደዛ ነው እኔ የማስበው። ግብታዊ ሆነሽ ነው ወደ አሁን ክብራትና ክብራን አድማጮቻችን በስካሁኑ ድረስ ቆይታችን እዚህ አቢቲና ቦነሻድነን ስናያትም ስናወራትም አጠገባችን ሆነን ስንመለከታትም አርቲስት አቦነሽ አድነው በሚለው ቅጥያ ወይም ድምጻዊት አቦነሽ አድነው በሚል ነበረ። አሁን እርግፍ አድርገን ትተነዋል። እዚህ አጠገባችን ያለችውን አቢቲን አቦነሽ አድነውን የምንመለከታት ዘማሪት አቦነሽ አድነው ብለን ነው። አመሰግናለሁ። እንኳን ደህና መጣሽ ወደ ስቱዲዮአችን። እንደ አዲስ ሰው ነው አሁን የምናወራሽ። እውነት ነው። አሁን ደግሞ ሌላ አዲስ ህይወት ነው፣ አዲስ ነገር ነው። በግብታዊነት ነው፣ ድንገት ነው ወይስ ከልጅነትሽ የምትመኘው ነገር ነበረ? ምንድነው? ወደ ግጥሙ ወደ ቀድሙ መለሳለሁ። ዘማሪነት ይከባሽው ጥፊ ይለኛል ሂጂ ብረሪ፣ በሀገራችን ወግ በባህል ኑሪ፣ ባላገር ሄደሽ በእምነትሽ ኑሪ፣ ቤተክርስቲያን ስመሽ ወንጌል ተማሪ። የአብርሃም ግጥም ነው። ተማክራችሁበታል? ምንድነው ይሄ ግጥም ማለት ምንድነው? የዛሬዋን አቦነሽ እዚህ ግጥም ውስጥ የዛሬ 8 ዓመት እውነት ነው። ይሄ የሚሆነው መቼም ሁሉም ነገር የሚሆነው በእግዚአብሔር ፍቃድ ነው። ህይወታችንን እያንዳንዱ ሰው ሲወለድ ይሄን ሆናለሁ ብሎ አይወለድም እና የህይወት ጉዞዬን አይተው እንደሆነ እኔ የምፈልገው አስተማሪ መሆን ነበር። እኔ የምፈልገው ዶክተር፣ ነርስ መሆን ነበር። የህይወት አቅጣጫ ተቀይሮ ዘፋኝ ሆኛለሁ። አሁን ደግሞ ዝማሬ ወድ ነበር። ምክንያቱም እኔ ድሮ ስጀምር በቤተ ክርስቲያን ትምህርት ነው የጀመርኩት፣ በቄስ ትምህርት ዳዊት ደግም ያለው። ስለዚህ የቤተ ክርስቲያን እኔ ታዋቂ ሆኜ እንደዛ በመዞርበት ሰዓት ሙዚቃውን ወደዋለሁ፣ ብሔረሰቡን ባህሌን ወደዋለሁ። ግን መቼ ነው ለቤተ ክርስቲያን ምዘምረው? ለቤተ ክርስቲያን ካለኝ ፍቅር ማለት ነው እል ነበር። መቼ እንደሚፈጠር ግን አላውቅም። ማንም ዘፈንሽን አቁመሽ መምጣት አለብሽ፣ መዘመር ነው የሚገባሽ ያለኝ የለም። ማንም አሁን ማቆም አለብሽ፣ አንቺ ያለሽበት ህይወት እንደዚህ ነው ያለኝ የለም። ግን እግዚአብሔር ራሱ በልቤ ውስጥ ያስተማረኝ የህይወት አስተምሮኝ ለካ የሰው ዘላለማዊ አይደለም። ለካ ሰው ረጅም እድሜ አሁን ስናስበው 40 ዓመት ምን ደርስበት አይመስለንም ነበር። አሁን 40ዎቹን አልፌያቸዋለሁ እኔ። ስለዚህ የሰው እድሜ የተወሰነ ስለሆነ ያኛውን ህይወቴን ላማረረው አልችልም። የብዙ ሰው ህይወት፣ የራሴንም ህይወት፣ የቤተሰቦቼን ህይወት የቀየርኩበት ነው። ዓለምን የዞርኩበት ነው። በጣም ማደንቀው ነው። ባህሌን ወዳለሁ፣ ሀገሬን ወዳለሁ። ግን
በአንድ ወቅት ምን ተፈጠረ? ይህ ፍላጎት በውስጤ እንዳለ የቅርብ ጓደኞቼ ያውቃሉ። ዘማሪ መሆን እንደምፈልግ እና መዘመር እንደምፈልግ እና ምን ሬስቶራንት እያለው ለ3 አመት በጣም ቢዚ ስለነበርኩና ምንም ወደ ቤተክርስቲያን የሚሄድበት ሌላ ጊዜ ማናችንም ዘፋኝ ብንሆንም እንደ ሰው ደግሞ ቤተክርስቲያን ሄደን ለነፍሳችን እንደ ሰው እግዚአብሔር ለህይወታችን እንደሚያስፈልገን እያንዳንዱ አርቲስት ቤተክርስቲያን ይሄዳል ሁሉም በሚያምንበት እምነት ማለት ነው። ስለዚህ ሄድ ነበረ፣ ግን በሬስቶራንቱ ሰዓት ሄጄ አላውቅም። ለ3 አመት አልሄድኩም ስላልተመቸኝ እና በዚህ አጋጣሚ ምን ይፈጠራል? የኢትዮጵያን አርቲስቶች ያሉበት ታገኙት አታገኙት አላውቅም 36 የኢትዮጵያ ታዋቂ ዘፋኞች ያሉበት ፕሮግራም ይዘጋጃል። እዛ ዝግጅት ላይ እኔ ሬስቶራንት መጥተው ጠየቁኝ። ከዛ በኋላ ምንድነው የሆነው? ገብርኤል ቤተክርስቲያን ነበር አስታውሳለሁ። ለዛ ቤተክርስቲያን እዳ የሚዘጋበት ትልቅ ፈንድሬዚንግ ነበር። መጀመሪያ እንደውም የተባለው ዘፈን ነው። በዘፈኑ በመጣው ገቢ የቤተክርስቲያኑ እዳ ይዘጋ ነበር የተባለው። በኋላ ግን ለምንድነው አሉ አንድ አባት፣ የቤተክርስቲያን አባት ናቸው። ለምንድነው ዘፈን ከሚዘፍኑ እግዚአብሔር ድምጹን የሰጣቸው እግዚአብሔር ነው። ስለዚህ ይህ አጋጣሚ ጥሩ አጋጣሚ ነውና የፈጠራቸውን እግዚአብሔር አመስግነው ያመስግኑበትና በዚሁም በተገኘው ለቤተክርስቲያን መዋሉ ደስ ይላል ብለው አሉ። ስለዚህ የሳቸው ሐሳብ አለፈ እና እዛ ላይ ነው እንግዲህ በጣም ቴዲ ታደሰ አለቀስኩ። እኔ እሱ ሲዘምር እያለቀስኩ ገና ልምምድ ላይ ጓሮ ስንለማመድ ህዝብ ፊት አውደ ምሕረት ላይ ሳንቀርብ አለቀስ ነበር። እሱ ሲዘምር ማለት ነው። እሱ ተሰጥቶት ልዩ ተሰጥቶ አለው። በጣም በተለይ አንድ ቦታ ላይ ብቻ ያለ ሙዚቃ መሳሪያ አንድ ከጀርባ ሆነ አንድ ሴት ሁሉ ስቅስቅ ብላ እውነት ነው። አንተ አልለውም ትልቁ ሰውዬ እውነት ነው። እና አበበ ተካ እንደዚህ ያለቀሱ ነበርና በኋላ አውደ ምሕረት ላይ የተለወጥኩት እኔ አንዳንዴ ነገሮች ለምክንያት ይዘጋጃሉ አሁን ሳስበው ማለት ነው። እና በጣም ብዙ ህዝብ ነው ያለው። ህዝቡ ፍለፊት ላይቭ ነበር የሚቀረጸው። እያለቀሰ ነው። እኛ ስንዘምር የሰው ስሜት የተለየ ነበር ከሌላው ጊዜ ዝማሬ። እና እኔ ምን አልኩኝ እዛ ላይ እንዴ ለካ መዝሙር አልኩኝ። ምክንያቱም እኔ እንደዚህ እየተዘመረ ህዝብ አብሮ እየጮኸ እየዘመረ እያለቀሰ አይቻላቅም። እና መዝሙር ወደ እግዚአብሔርን የማሰቢያ መንገድ ከሆነ እንደዚህ ደግሞ እኔ ስዘምር ሰዎች ወደ እግዚአብሔር የሚሳቡና እግዚአብሔራቸውን የፈጠራቸውን አምላክ የሚያመልኩ ከሆነ እኔም በቃ አሁን በቀሪ ዘመኔ ምን አለ ብትፈቅድልኝና ብዘምር አልኩኝ። እዛው እየዘመርኩ ያው ስሜቱ በጣም ይነካ ነበር። በቃ እዛ ተነካው። እዛ የዛለታ ነው ያልኩት። ግን የሚገርመው 6 አመት ፈጀብኝ። ከዛ በኋላ ባንዴ መወሰን አልቻልኩም። ምክንያቱም ከባድ ነው። የሙዚቃ ህይወት በደሜ ውስጥ ነው ያለው። ሙዚቃ ህይወቴ ነው። ልጆች አሉኝ፣ ቤተሰብ አለኝ። ከ24 አመት ቆይተሽበታል። 24 አመት ቆይቼበታለሁ። ስም አግኝተሽበታል። እንኳን አቁሞ መሄድና ወደ እንደዚህ ህይወት መሄድና ሰው መስሪያ ቤት ሲቀይር እንኳን ምናልባት መጥፎ አለቃ ይገጥመኝ ይሆናል ብሎ ያስባል። እኔ አቁሜ ነው ሙሉ ለሙሉ። ለዚህ ነው 6 አመት የፈጀብኝ። 6 አመት ብዙ የተለያዩ ስራዎች። በምንድነው መኖረው? በመዝሙር ግን መኖር ይቻላል? በመዝሙር መኖር አይቻልም። በእኔ አመለካከት ኖርበታለሁ ብዬ አንዲት ነገር በጣም ባጭሩ በጣም ነው የተበሳጨሁት። አሁን ፊት ለፊት ስመለከት 10:51 ሚል ነገር ሰዓት ነው ያየሁት። የሆነ የሚያዞሩት ነገር ያለ አይነት ነገር እስኪመስለኝ ድረስ 49 ኦኬ። በጣም እያለቀ 12 ደቂቃ ይቀርል ማለት ነው። በጣም ነው ገና እኮ ብዙ ነገሮች አሉ እናወራለን እያልን ነበረ። ሄደብኝ። እንደዚህ አይነት መዝሙሮች መንፈሳዊ መዝሙሮች ሲሰሩ አሁን ድሮ በየነት ዘፈኖች ደግሞ ሲሰሩ አለ። ዜማ ለዜማ ለግጥም ለመሰንቆ ለከበሮ የሚባሉ ክፍያዎች አሉት። ያው ይከፈላል፣ ግን ያን ያህላል የሰማይና የመሬት ያክል። እሺ የሲዲ ሽያጭ ራሳቸው የዘማሪዎቹ ገቢ ነው። ያው ዘማሪዎቹ ማርኬት ገበያው እንዴት ነው የሚሆነው? እስከ ምን ያህል እንግዲህ አሁን ስንት ሲዲዎችን የሰራ? አንድ ሲዲ ነው የሰራው። እሺ እንዴት ነው የሚሆነው ገቢ? ምንድነው ያው
ዝማሬም እንደ እነሱ ሙያቸው ነው ዘማሪያኖች ይተዳደሩበታል የኔ ግን አላማ በሌላ ነገር እየተዳደርኩ ይሄንን ለቤተክርስቲያን ስራ ማዋል ነው መፈልገው ለተለያየ ነገር እንደዚህ ቤተክርስቲያን ለምሳሌ ገጠር ማሰራቸው ቤተክርስቲያን ቦታየት ነው አሁን ራሱ የመጣሁት ለቤተክርስቲያን ስራ ጉዳይ ነው የመጣሁት የተወለድኩበት መንገድ ላይ የማይከሽ ነበር የግር መንገዳው ይጃለው አረንዶ ማምስቴ ነው ዘንድሮ በጣም ነው የተመላለስኩት እና የተወለድኩበት ደግሞ እኮ ከቡኢ የግር መንገድ 45 ደቂቃ መንገድ አለው ስለዚህ እዛ ቦታ ላይ ቤተክርስቲያን በባላገሩ ጊዜ ጊዮርጊስ ቤተክርስቲያንን አሰርቼ ነበር በኋላ አሁን ግን 45 ደቂቃ ስለሚርቃቸው አሮጊቶች እዛ ድረስ ህፃናት መሄድ ስላልቻሉ ቤተክርስቲያን እንደሚያስፈልጋቸው ነገሩኝ በርግጥ እንደ ድሮ ብዙ ገቢ የለኝም የተመጣጣነው ነው ደግሞ በጤንነትም ትንሽ ሆስፒታል ነበርኩኝ ካንድ ሙለት ጊዜ የልብ ኦፕሬሽን ሶስት ጊዜ ኦፕን ሃርት ሰርጀሪ አድርጌያለሁ በእግዚአብሔር ኃይል ነው እንደዚህ ቆም የሚሄደው እንጂ ዶክተሮችም እንደምሞት ነግረው ነበር ግን እግዚአብሔር ያው ፈቃዱ ሆነና አለው ይሄው እና የመድኃኔ ዓለም ቤተክርስቲያንን ለሰራ ነው የመጣሁት ሁለተኛ አልበምሽንም ያዘጋጀሽ ሁለተኛ መዝሙሬን ደግሞ እየሰራው ነው በተለያዩ ቋንቋዎች አይደል ያሁኑ ኦሮምኛ አለበት ጉራጊኛ አለበት እና በተለያየ ቋንቋ እንደምዘፍነው ሁሉ በተለያየ ቋንቋ እግዚአብሔርን ቀሪ ዘመኔን ላገለግለው ወስኛለሁ ምናልባት ለዚህ ነው እኔም ልገለገል ሐኪሞች ትሞቻለሽ ብለው ስላሉሽ ነው በጣም ደጋግመሽ የምትናገሪያት አንዲት ቀራለች ለ24 አመት ዘፍኛለሁ 24 ቀኖችን ስጠኝና ልዘምርልህ ብለሻልሽ እውነት ነው ብያለሁ ምክንያቱም በሰንቆ ነው እንስማ ነጋ ተነሱ ነቅቷል በጣም በርካታ አስተያየቶች እየደረሱ ነው ለአቦነሽ ሰዓታችን አጥሯል ጀንበር ከሽሮ ሜዳ አቦነሽ የምጣብኝ ነው የምጣቢ በጣም ነው በላሌ ጀንጣ የምጣቢ ነገር ብላለች ግርማ ካየር ጤና በጣም የምንወደው ፕሮግራም ነው አቦነሽ ደግሞ በጣም ነው የምንወድሽ አርቲስት ነሽ ብሏል ሚኪያስና ዮብ ቆተራ በጣም ነው የምንወዳቸው አቦነሽ በጣም እናደንቅሻለን እንዳልካቸው ከጦር ኃይሎች አቦነሽ በጣም ነው ማደንቅሽ የምወድሽ አበበ ከንጦጦ ድሮን ያነሳችሁ በህይወት ያሉትን ያለፉትን በጣም ጥሩ ፕሮግራም ነው በዚህ ቀጥሎ አብረናችሁ ነን ጋሻ
ጋሻው ከሽሮ ሜዳ አቦነሽ በጣም ነው ማደንቃት እኔ ራሴ ጉራጌኛ ዘፋኝ ነኝ ብሏል። አጥናፉ ጋሻው ከሽሮ ሜዳ አጥናፉ ከጅማ ምን ነው ጅማ ላይ ፕሮግራማችሁ ተቋረጠብን እባካችሁ መላበሉልን ብሏል። መድኃኒት ከቤረ ጽጌ ፕሮግራማችን በጣም ነው የምንወደው አቦነሽን ስላቀረባችሁልን በጣም ነው ደስ ያለኝ። ታምሩ አስጨናቂ የዘወትር አድማጫችን ከአዲስ አበባ አቢቲ ስለዮቲስ ከሰይፉ ጋር ያደረግሽውን ቃለ መጠይቅ ተከታትየዋለሁ። ምን ያህል ጠንካራ ሴት እንደሆነች ተረድቻለሁ። እባክሽ ከቻልሽ በድምጽሽ ከመዝሙርሽ ትራክ 3 ዘምሪልን የልብሱን ጫፍ ብነካው አዳነኝ ጌታ የምጠቀው የሚለው ሰዓት የለን። እንደዚህ ሁሉ አንድ ጥያቄ ብቻ አልጠይቃት አቦነሽን። አሁን አቦነሽ ከሬስቶራንትም ከዘፈንም ከሌላም ነገሮች ወጣ መዝሙር ላይ ያለችው ግን ለመተዳደሪያ ልጆቿን ለማሳደግ አንድ አዲስ ነገር እየተምረሽ ላይሰንሱን ሁሉ ይዘሽ ልትከፍቺ ነው አሜሪካን ሀገር ላይ። ስለሱ አንዴ ንገሪኝ። ከዛ በፊት በእንግዳው ከጀመረ ሊሞዚኑን ምን ያህል ጊዜ ሰራሽበት? ሊሞዚን ለ5 አመት ሰርቻለሁኝ። ከዛ በኋላ ያው በልቤ ምክንያት አሁን አቁሜ አሁን አሜሪካን ሀገር ስመለስ የምጀምረው ስራ የህፃናት መዋያ ህፃናት ማሳደጊያ መዋያ በዛው የሚማሩበት የዴኬር ህፃናት እሱን ነው አሁን የምሰራው። ትምህርቱን ወስጄ ስልጠናውን ወስጄ ሰርቲፊኬት ላይሰንሱን አውጥቼ በቤቴ ውስጥ ያንን ልጅሽም አሲስታንት ልጄም አሲስታንት ማናጀር እሷናት እና አብረን ሆነን ያንን ትምህርቷን እየተማረች ጎን ለጎን ያንን አብረን ልንሰራ ይቅናሽ እንላለን። መልካም ጤንነትን የምንመኝሽ። አሜን። እኔም በጣም አመሰግናለሁ በዚህ ፕሮግራም ከምናፍቀው ከምወደው ድሮ በዘፈን አሁን ደግሞ በዝማሬ አብራችሁኝ እንደምትሆኑ እግዚአብሔርን አብረን እንደምናመሰግን እንግዲህ ቃል ገባለሁኝ። በጣም አመሰግናለሁ አቢቲ። በጣም እናመሰግናለን። አንድ ጥያቄ ነበረችን ቅድም ያነሳናት ብዙነሽ በቀለ መሐሙድ አህመድና ጥላሁን ገሰሰ የነሱን አቀረብንና ይሄ የት ነው የተዘፈነው የሚል ጥያቄ ጠይቀን ነበር። በርካታ አድማጮች መልስ እየሞከሩ ነበር። አሁን ግን ካለን ሰዓት አንፃር ነገ መልሰው የመልስ አቢቲ ነግራናለች የት እንደሆነ አቢቲ ነግራናለች ብለን ነገ ዘፈኑን እናሰማውና እንመልሳ። ምክንያቱም ከመሰንቆ በኋላ ሌላ ነገር መከላከላ ትንሽ ከብዶ ነው። አቢቲ በጣም ነው የምናመሰግነው። እኔም በጣም ነው ደሬ ደስ ይላል ነበር። አዜብ በጣም ነው ማመሰግናችሁ። በድጋሚ እንደምንገናኝ ተስፋ አለኝ። ምን ያህል ጊዜ ትቆያለሽ? አሁን 15 ቀን ቆያለሁ። አዲስ መዝሙሬን እየሰራው ነው። ኦሮምኛ፣ ጉራጌኛ፣ አማርኛ እንደዚሁ ለመዘመር በቀረጻ ላይ ነው ያለሁት። አቦነሽ አድነው የትናንትናዋ ድምፃዊት፣ የትናንትናዋ ዘፋኝ፣ የዛሬዋ ዘማሪት አቦነሽ አድነው ለነበረሽ ቆይታ በደራው ጨዋታ ስም እጅግ በጣም ከልብ እናመሰግናለን።